ምን ንብረት ያስ ሀብቴ ኢትዮጵያ ህዝብ ነው ልታስብለኝ? ኧረ በእናትህ ሳሬጅ ብለህ ያስኮ ፕሮግራም አለ። ሳላረጅ ገና ሳሬጅ ብዬ ተው እንጂ በእናትህ። ፖለቲካ እንደ አልወድም። ሌላ ሙያ ይሞክርኩ አለ ከኪያቶ ውጪ ብሎኬት ማውረድ ልበልህ። እዚህ ቤት ብዙ አያውቁንም መሰለኝ እንዴ። አለማው ሰውዬው እኮ ፊልም ባለሞዴል መብቱ ነው። ሁለተኛ ሰው ቤት ይዤ ቤት አልከኝ። አይረኛ ነው የሚጠብቀን አልኳት። ሰላም እንደምከረማችሁ ተወዳጆች፣ እኔ ሰላም ነኝ። ፈጣሪ የተመሰገነ ይሁን። ሁሉም ታሪክ አለው። ታዋቂ ሰዎች ደግሞ ሌላ ጎን ሌላ ሳይድ አላቸው። ዛሬ እንግዲህ በጣም ተወዳጅ አንድ ሰው ይዤላችሁ መጥቻለሁ። እንግዳ ማለት ይከብዳል፣ እንደተለመደው ቤተሰብ የሆነ ሰው ይዤላችሁ መጥቻለሁኝ። የእውነት በጣም ቆንጆ በቃ በደንብ ቁም ነገር በደንብ ሳቅ የሞላበት ቆይታ እናደርጋለን ብዬ አስባለሁኝ። ዘርሽ እንዴት ነው? አለ አይ ቅድም ሰላም ስለተባባልን አሁን አፍራለሁ። ይሄ ፎርማሉ ነገር ስለምን ፊት ይኸው በተመልካች ፊት ደደነ አለን። ተመልካቹ ግን ይሄን ነገር ያውቃል። ቅድም ሰላም እንደተባባልን አዎ ረጅም ሰዓት ምሳ በልተን እንደመጣን እዚህ ጋር እንደ አዲስ ዘርሽ እንዴት ነው? የወንዶች ጉዳይ 3 ይሰራል የሚል ነገር ቆይቷል ከሰማሁ እና እሱን ምን ደረሰ? የወንዶች ጉዳይ የእውነት በኮሜዲ ታሪክ በደንብ የታየ በደንብ የምንጓጓላቸው አንዳንድ ቀን በጣም ልፋታችንን ገደል እስከ መክተት የደረሰ ስራ ነው። አንዳንዴ አይ ኮሜዲ የወንዶች ጉዳይ ላይ ቀረ ይለዋል ፍት ብለህ ሰርተህ ምናምንና የወንዶች ጉዳይን በደንብ እናወራለን። በተለይ 3 ግሩፕ ውስጥ አሁን ትገናኛላችሁ እነዚህ ነገሮች እና ሌላ ስለ ዘርሽ የምነግራችሁ ምንድነው በተለምዶ አጠራር ጠብደለምላቸው ስፖርቲቭ የሆኑ ሰዎች እንደዚህ የአካላዊ ጥንካሬ ባላቸው በስፖርተኛ ሰዎች ተደጋጋሚ እገታ ተደርጎበታል። ተደጋጋሚ አፈና ተፈጽሞበታል። መቼ፣ ለምን፣ እንዴት እናወራለን ወደ ኋላ። ቆይታችንን አሁን የተወለድክ ምናምን ከሚለው ወጣ እንበልና አሁን የተወለድክ ሁልጊዜ የምናደርገው ይሄ አካባቢ ልጅነትን እናወራዋለን። ልጅነትን በደንብ እናወራዋለን። ከሱ እንትን በልና እንደው ነገራችንን በሳቅን ጀምረው ብዬ ነው። ዘርሽ ትንሿ ቀልድ ማለት ይሄ ሌሎቹ ሰዎች ፈገግ የምታስብል ነገር እሱም በጣም ታስቋለች። በደንብ ከሱ ማስተውለው ነገር ይሄ ለሳቅ በጣም ቅርብ ነው። ከኔ ጋር እንኳን ሁሌ ስንገናኝ 2 ነገሮች በጣም እንትን ይሏል። እንዴ አንተማ ያው ደካማ ጎኔንም ስለምታውቀው ከድሮ እንግዲህ ኦልሞስት 20 ዓመት እኮ ይሆነናል። በጣም የወንዶች ጉዳይ እኮ ከመስራታችን በፊት ጀምሮ እንተዋወቃለን። ያኔ ዩኒቨርሲቲ እኛ ደግሞ ሆሊላንድ እየተማርን ልብስን ከቤት አንደኛን ይዘህ የምትወጣ ጊዜ ማለት ከማዘር ቤት እቃን ይዘህ ወጣ ድንገት ከእነሱ ጋር አድራለሁ 2 ቲሸርት አንድ ምናምን ቦክሰር ፎጣ ምናምን ከዛን ጊዜ ጀምሮ ነው አይደል? እና ያው እንተዋወቃለን። የደካማ ጎናችን ለምሳሌ የዛች ልጅ ታሪክ ግቢ አትግቢ ተብላ ፖሊሶቹ ነካ አድርገዋት ያለፉት እሱ ሄኖክ ጫኔ ነው። ሄኖክ ጫኔ በጣም ጎበዝ ዳይሬክተር ነው፣ ጎበዝ ተዋናይ ነው። ሄኖክ በጣም ጨዋ ታዋቂ ነው። እሱ የነገረኝን የነገርኩህ እኮ። እንዴት ነበር እንደው እውነት ለተመልካቾቻችን ቢያውቁት ደስ ይለኛል። እንደው ሁለቱንም እንንገራችሁና አንዴ ከዘርሽ ጋር ምንድነው የሆነ ቦታ ቀረጸን ይመስለኛል። ቀረጸን ሰዎቹ ጋር ቀረጻ ተቀረጽና እኔ እናንተ ቆይቷል። ፊልም ሰርተን የሰው ቤት ነው እንግዲህ ፈቅደው ለእኛንም ማመስገን ያለብን ቡና ምናምን ምግብም ነገር ቀረበ ምናምን። ከዛ ምን ጎደለ ምናምን አይ እኔ ስኳር የለውም ቡና ይዘህ ልክ እንደ አባት ዞረህ ወደ እኔ አንተ ቆይ ሁለተኛ ሰው ቤት ይዤ ቤት አልከኝ። እንደ ሕፃን ልጅ እንዳስቸጋሪ ሕፃን ቤቱ በአንድ እግሩ ቆመ በሳቅ። ሁለተኛ ቆይ አንተን ሰው ቤት ይዤ ቤት እነዚህ በጣም ደስ የሚሉ ጊዜዎች ነበሩ። የልጅቷ አሁን ተቸግረናል። ባለፈው ስርዓት በዚህ ስርዓት አያገባኝም፣ በዚህ ስርዓቱን አናገርም። ብቻ ከስርዓቶቹ ባንዱ ስርዓት በፌደራል ፖሊሶች ግቢ ይሏታል ልጅቷን። ወደ ቤት ግቢ ምናምን ይላሉ እና በራቸው ላይ ቆማ እሷ በሯ ላይ ነው የቆመችው እና እንዴ በራችን ላይ የራሳችን በር እኮ ነው ምናምን ትላለች። ግቢ እኮ ነው የምትባየው እንደ ፖሊስ እንደ ችግር ያለው በራችን ላይ የት እንሂድ ከቤታችን
ነው እቺ ጎማ ዱላዋን እንዲህ ተጠመጠመ አለኝ። ጎማ ዱላው እንዲህ ዞሮ ነው የመጣው እና አሰሪዋ መጡት እያስነቁ ይባላሉ። ረጅም ሰዓት ይቆጣታል አለኝ። ረጅም ሰዓት ምን ሆነሽ ነው አንቺ ግቢ ስትባያገቢም እንዴ? በቃ ግቢ ካሉሽ ከጮሁብሽ ልምብረሻል። ምን አሁን እስኪ ቢገሉሽ አንድ ነገር ብትሆኝስ ምናምን ብሎ 20 ደቂቃ ነው ሴትዮዋ አወሩት። አስናይ አይሰማኝም እኮ ሁለቱም ጆሮ ላይ ያረፈውና እና ዛሬ ስንገናኝ አስዴ ይለኛል እና መሰለኝ የሆነች ልጅ ስያለሁ በቃና እንዴ ቅድም ቡና ያየሁት ነገር ነው የሚመስለው። ቅድም ቡና የሆነች ልጅ ያየና አስኔ ያለችው ልጅ አልከኝ። ደቂቃ አውርተዋል። የልጅቷ አስፈገግታ አስኔ ጩኸቷ ጆሮውን የሆነ ነገር ሲያፉ እና ዘርሽ እንግዲህ አሁን እንዳልኩት እነዚህን ምሳሌዎች ያነሳሁት ለሳቅ የእውነት ቅርብ ነው እና እንባው ይመጣል። እንባ ያነባል ሲስቅ፣ ለሀዘን እንባው ይጠፋል። ለዚህ ማስረጃ አለኝ። በቀደም ቅርብ ቀን ልክ ነኝ ልክ አይደለሁም? አይ ልክ እኔ እንጃ መሰለኝ። ሀዘን ይጨንቃል እንጂ እንባ ምናምን ቶሎ አይነት አይ ቦጅባጃ ነኝ እኮ። አዎ እናንተ ስትኖሩ ስለምፈራ አይቼዋለሁ። ጭንቀቱንም እኮ አይቼዋለሁ። ስለምፈራ ነው እናንተ ሳይ ምን ገጠመን? ቅርብ ቀን አንድ የጋራ ፕሮግራም ነበር። እዛ ፕሮግራም ላይ አንድ ጉዳይ ተወራና ሁሉም ሰው እያለቀሰ ነው። ሁሉም እሱ ከጎኔ ነው ያለውና እኔን ጨምሮ በቃ እያለቀሰ እንትን ምናምን እያለን ጨንቆታል። እሱ እምባ የለውም ምናምን ቁልጭ ይላል። ሁሉም ሰው እያንዳንዱ እያለቀሰ ነውና ሳሊ ግድ ነው እንዴ ምናምን አለኝ እና እንዴት ትቼ በወጣ ምናምን ደስታዬ ነበር። አይደለም መሰለህ አንዳንዴ አሁን ኦዲየንሱ አያውቅም የምንላቸው ነገሮች የምንሸወድባቸው ፋርነቶች አሉ እኛ ጋር። አሁን ነፃ መድረክ ነው የምናወራው። ሰው እንደኝ ኦልሞስት ተቀራ እኩል ነን። በቃ እኔ የሆነ ነገር እዛ ጋር እንትን ያልከው ለእንትን ነው አይደል ይሉኛል። እንዴት አወቅህ አንተ? እሺ ያስታውቃል እኮ ምናምን። ትዝ ካለ ትልቅ ፕሮግራም ነው፣ ካሜራ አለ። አሁን ለካሜራው ለአሌክስም መሰለኝ እንደውም አንድ ጓደኛችን እንደውም ብጠራት ደስ ይለኛል። ሊና ካሳ በጣም መወዳት እህቴ ነች። ሊና ካራክተር ነች። በጣም ነው መወዳት። እንትን ሰርተናል እኔ እሷ ሚካኤል ታምሬ ምናምን ቤቴ ሚስቴ የሚል ሊና ይኸውልህ በራሱ ዓለም ነው የምትኖረው እና እዛ ፕሮግራም ላይ ነበረች። አንተ ደግሞ እሱኛው ላይ አልነበርክም። እየተቀያየርን አልነበር ምንገባው። አንዴ ከእናንተ ጋር እንገባለን። ቁጭ ብለን ስልኳን እየነካች ነው እና የሆነ የሚያሳዝን ነገር እየተነበበ ነው። ሌሎች ወዳጆቻችን የእውነት እያለቀሱ ነው። እኔ ደግሞ ስሜቴም አይደለም በዛ ሰዓት እና ሊና ስልኳ ላይ ነች። አንዳንዴ እንደ ልጅ ነች። ተይ ምናምን ካላልካት እንትን አትልም። በቃ ነፃ በራሱ ዓለም ነው። እኔ በጣም ነው የምወድላት ካራክተሩ። ስልኳን እየነካች ነው እና ቀና ስትል ሁሉም እያለቀሰ ነው። እኔን አየችኝ። አንቺ ስልክሽ ብላ ልትጀምር ማለት ነው። ጉዳዩን አልሰማችሁም። ስልኳ አስማማኝ ሞት ስልኳ ላይ ነው የተሰማ እና ልትጀምር ስትል እንዴ ስላት እሺ አለች። ለካ በቃ አታልቅሽ ነው ያልከኝ አይነት ነገር እሺ አለች። ገባህ? ስልኳ ውስጥ ሌላ ነገር እየጻፈች ነበረ። ቀና ስትል ትልልቆች ባለሙያዎች አሉ ምናምን እየተለቀሰ ነው። አንቺ ምናምን አይነት ነገር ነው ልጀምር። ድጋሚ ተቆጣት ማለት ስልኳን አስቀመጠችና እሺ ምን ላድርግ አይነት አስተያየት ከሩቅ ነኝ ያሉት ምን ትለኛለች? በቃ ዝም ብለሽ ቁጭ በያሉ እና አንዳንዴ እራሱ ነገሩ ሲያመጣው ነው ደስ የሚለው አይደል? አለ እንደ ማህበረሰብ ልምድ የሆኑብን ነገሮች አሉ። ምን እንደጋገፈው የትኛው ነው ለቅሶ ቤቱ ምናምን ኮትልና ይሄኛው አቡሽ ለቅሶ ቤቱ ይሄኛው አልሰማሁም እኮ ወደ ምናምን አለን እኮ እንደሱ ለቅሶ ቤት። እኔም በጣም ነው እንትን የሚል የአንዳንድ ሰው ለቅሶ ነው የሰማኸው ሰዓት ያለው ስሜት ይመስለኛል። እኔ ጉዳይም አይደለም ታስታውስ ምስክርና ምናምን ታስታውስ በቃ የሰማሁበት ሰዓት ነው ለቅሶ
እና የተዘጋጅተ ልብስ ምናምን ጥቁሩን ጃኬት ታቀብሉኝ ብለህ ምን የሚያዘጋጅ ጉዳይ አይደለም ድንጋጤ። አሁን በቅርብ አንድ ጓደኛችን አርፋ በቃ በእውነት አዘንኩኝ እንደ ማህበረሰብ እግዚአብሔርን ነው የምልህ። በቃ ለሾው ኦፍ ነው የመጣው ሰው። በጣም የምንወዳት የምናከብራት እኔ እኮ እንዴት አብጄ እንደርኩ እኔና እግዚአብሔር ነው የምናውቀው። ስሄድ የማውቃቸው አንድ ላይ የሚያውቁን የምንተዋወቅ ልጆች ሌላ ነገር ውስጥ ናቸው። ይሄ በቃ ተዘጋጅተህ ስትመጣና የሆነ አዝነህ ስትሄድ ያለው ልዩነት አለ። በደንብ ታወይ ጉድ በቃ እንደዚህ እየሆነ ነው ማለት ወደ ዌስተርኖቹ እየሄድን ነው። አስክሬን አስቀምጠው ሳምንት ቆይ ያኛው ልጅ እስኪመጣ ምናምን ይባባሉ የለ ብቻ ነው። ማዘር መቼ ነው የምንቀብራት እኮ አይነት ነገር ነው ያለው። እዛ አሜሪካ ያደገ ልጅ ሲነግረን ኧረ ማዘር መቼ ነው የምንቀብራት እኮ እንትና ይምጡና ምናምን ኖርም አድርገውታል ለነሱ። እኛ ደግሞ በእንደዛ አይነት እንትን አይደለም ያደግነው። ገባህ አይደለ? አዎ ልብስ እስኪሟላ ምናምን ሁሉም ጥቁር ይሞላለት ጃንጥላ ይኖር ምናምን ተብሎ አይደለም። የምር ነው ፀጉር የሚነጨው፣ የምር ነው ደረት የሚመታው ምናምን ነው። አዎ እንግዲህ እኔ እንኳን ከማስታወሳቸው ማለት ነው እና ሄለን በድሉ፣ ቤቢ ሳምሶን፣ እነ ገነት ንጋቱ እንደዚህ ያሰላ ልጆች ናቸው። ትውልድ ያሰላ ከዛ ናዝሬትም እየተመላለስክ ምናምን እንደዛ ነው ደግሞ የጠራቸው ሰዎች እንደዛ ናቸው። አሰላ ናዝሬት ቅርብ ነው ምንድን ከአሰላ ናዝሬት 75 ኪሎ ሜትር ነው። በብዛት ብዙ ጊዜ እዛ ያሉ ሰዎች ወይ እዚህ ይኖራሉ መጀመሪያ ምናምን እንደዚህ አይነቱ ነገር የተለመደ ይመስለኛል። እኔ አሁን የተወለድኩት አሰላ ነው እስከ 7ኛ ክፍል የተማርኩት። ከዛ በኋላ እድሜን ደግሞ በሙሉ ናዝሬት ነው የኖርኩት። ቤተሰቦቼ ሁለት ቦታ ስለነበሩ አሁንም አሰላም አሉ ናዝሬትም አሉ። የኛ ሰፈር ጨዋታ እናንተ ሰፈር ነበር የልጅነት ጨዋታ አይደል እንዴ? ሁሉም አንዳንድ ጊዜ ነው ለዚህ ከተማ አዲስ አበባ ተወልዶ ያደጉ ልጆች ከዚህ ውጪ ያለውን እንደ ገጠር ነው የሚያስቡት እንጂ እንደ ክፍለ ሀገር። አሁን አሰላ እኮ ትልቅ ሀገር ነው። ናዝሬት ሳይኖር አሰላ ነበር እኮ ትልቅ ሀገር ክፍለ ሀገር። የአርሲ ክፍለ ሀገር ዋና ከተማው አሰላ ነው። ያኔ 14 የነበሩ ጊዜ እና አስመራም እያለ አንድ ላይ ማለት ነው። ዋና ጅማ፣ አሰላ፣ አዲስ አበባ፣ ጎጃም ደግሞ ደብረ ማርቆስ እንደዛ ነበሩ እና ትልቁ ዋናው ከተማ አሰላ ነበር። ድሮ የተቆረቆሩ ከተማዎችና አንድ ጊዜ እንደውም አንዷ ትልቅ ባለሙያ ነች፣ የአዲስ አበባ ልጅ ነች፣ ቆይቷል ስሟን ስለማያስፈልግ። አሰላ ግን በቃ የሆነ ገጠር እንዴ 12 ዓመት ዩኒቨርሲቲም ገብታለች እንዴ እንትን ላይ እንኳን እንዴት አታውቅም ስለ ክፍለ ሀገሮቹ የገረመኝ። አሰላ ግን ትራፊክ አለ አለች። አይ እረኛ ነው የሚጠብቀን አልኳት። በጣም ተበሳጭቼ ማለት ነው እንዴ ማለት ትልቅ ሀገር ነው፣ በጣም ትልቅ ሀገር ነው። ገባህ አይደል? ከተማ ውስጥ ተወልድ አንዳንዴ ያለህበትን አካባቢ ዙሪያውን ማወቅ ጥሩ ነው። ገባህ አይደል? በጣም ነው የሞትኩት እኔ ልክ የወንዶች ጉዳይ እንደሰራን አካባቢ ያሰላ ልጅ ነው አይደለ ምናምን አስበውም አይመስለኝ። አሰላ ትራፊክ አለ እንዴ አለች። ትራፊክ ይዟት አብረን በሷ መኪና ቆመ። አይ በጣም ተበሳጨው። ትልቅ ሀገር ነው የምወደው ሀገር ነው ትብት ያለበትና አይ እረኛ ነው የሚጠብቀን አልኳት። አሰላ እኔ ሄጃለሁ፣ በደንብ አይቼዋለሁ። ቲያትር የእኛ ድር የሚባል ቲያትር ከነሽ ወፍራው ጋር ሄጄ አሳይቼ ነበር። ያው የሯጮች ሀገር ነው፣ የሯጮች ሀገር ነው። ከዛ የተላለቀ ሰዎች ላይ ሳገኝ ሁሌ ወታደሮች ምናምን ወታደር ሰርቼ የለ እሱ ይገርመኛል። ብዙ ትላልቅ ባለሙያዎች ዶክተር በድሉ ዋቅጅራ አሁን መምህር ነው። ከኔ ጋር ደግሞ እንደ ቤተሰብ የኛ ቤት አለ፣ ያጎቴ ቤት አለ፣ ቀጥሎ የነበድሉ ቤት ነው። ባሻ ዋቅጅራ ይባላሉ፣ ነፍሳቸውን ይማር አባቱ። ገባ አይደል? እነሱ ነጋሽ በኃይሉ እንደዛው አሰላ ባይወለዱ በኃይሉ ገብረ መድኅን ስታሲሻ ነው ካሰላ ወደዛ ናቸው። ግን ብዙ የኖሩት ወደ አሰላ ነው። ብዙ የሚገራርሙ ሰዎች አሁን እንግዲህ ቅርብ እነ በረከት በላይነህ አሉ፣ ጎበዝ ጸሐፊ ልጆች። ኬት የመጣ እንደሆነ እንትኑን አላውቅም እና አሉ በጣም ትልልቅ ጎበዝ ሰዎች አሉ። አዎ እኔ ይሄ እንትኑ አሁን ቅድም እንዳልኩ ወታደር ቤት ምናምን ወታደሮች ምናምን እንደዚህ ሀገራዊ ስሜታቸው ያይናል በጣም ምናምንና አሁን እንደሚታወቀው ሳንወሻሽ
የሆነ በብሔር ጥግ ይዘን ያለን ሰዎች ነን። ከዓለም ኋላ የቀረን ልክ ያልሆነ ምናምን ሰዎች ሆነናል። ይሄን ሀቁን አወራ ነው አላወራ ነው ሀቁ ይሄ እና ታያለህ እንትን እኮ ነው የሆነ ብሔር ሲነሳ ማለት ነው እኔ የእንትን ነኝ ምናምን የእንትን አማራ ነኝ የእንትን ኦሮሞ ነኝ ምናምን እና ያሰላ ልጅ እንደዚህ አይልም ይባላል። አንድ ወታደር ደጀኔ የሚባል የአባት ሀገርን ከነ ነፍሱ ይማርና ከነ ታሪኩ አባ ጋር ስንሰራ ከነ መስፍኔ ጋር ስንሰራ ደጀኔ በቃ ይገርመኝ ነበር። በጣም እንዲታወቅለት ይፈልግ የነበረው ማለት ነው የአሰላ ኢትዮጵያዊነትን የሚያቀነቅን በጣም እውነት እንደሆነ ደጋግሞ ማለት ከዛ ደጁ ገብቶኛል አልኩት ማለት ገብቶሃል አይደለ የሆነ በብሔር ጥግ ያዘ ሰዎች አይደለም የሚለውን ሊነግረኝ እንደው ይሄን ካንተ አንደበት እንዲሰማው ስለፈለኩ ይሄ ያወራው በጣም እውነት ነው። አሁን እነ በድሉ አግጅራ ቤተሰባውን የክስታኔ ጉራጌ አገር ሰዎች ናቸው ተወልደው ያደጉት ግን ልጆቹ ማለት ነው እዛው ነው። እኛ ተወልደን ያደግነው እዛ ነው። ከሌላ ቦታ ነው ቤተሰቦቻችን። እኔ ምን እንደሆንኩ አላውቅም። እኔ ብጠይቅ ደግሞ በትክክል በቃ አሪፍ ወታደር ነው ያገኘው ማለት ነው። አሁን ይኸውልህ እሱን ነገር እና ለአብራራም ብለህ ብትነሳ ማለት እኔ ለምሳሌ ከእንትን ነው የመጣሁት ስትል የሆነ ነገር ሊይዙብህ ነው። ቁጭ ያሉ የሆነ ጭምልቅ ያሉ የቆሸሹ ሰዎች አሉ። ቲክቶክ ምናምን የምትላቸው እንትን ይዘው ህዝቡን ሲያራግቡ የሚውሉ ወደ አያሳየኝ እግዚአብሔር ማለት እንዴት በጎ ነገር ሀገርን አታስተምርም አንተ ባለ ሚዲያ እንዲህ ማለት እንዴት መጥፎ ነገር ለመንገድ ተጠቀመዋል ያን ሚዲያ በጣም ነውር እኮ ነው። አሁንም ገባረ ኢቭን ስናወራ እኔ መጠንቀቅ አልወድም። የምታውቀው ተፈጥሮ ነው ግልጽ ያው አሁን ግን እዚህ ጋር ሲሆን ትፈራለህ። እኔ አሁን ለምሳሌ ከእንትን ግን ያደኩት እዛ ነው ምናምን ብሎ ደግሞ አንድ የሚመዘው ነገር ሊኖረው ነው። ግን እኮ ዓለምኛ የትም ተወለድ የትም እንትብል የሆነ ፈጣሪ የሆነ ቦታ ነገሮች ተመቻቸው ሆነ የትም እውነት ለመናገር ዓለምኛ ምን ነጭና ጥቁር ምናምን ሲገባ ሊገርም ይገባል እንዴ? ሰውና ሰው የተጋባው ምንም አይደለ? እኔ እንደሱ ነው የሚሰማኝ። እውነቱ ነው። አሰላ የተለያየ ማህበረሰብ ጥርቅም ውጤት ነው ከተማው እና ወይ በዘመዶቹ ወይ ሲያወሩ በአክሰንት ነው የምታውቀው ወይ ምናምን እንጂ አሪፍ ማህበረሰብ የተሰባሰበበት ቦታ ነው አሰላ ለኔ እውነት። እኔ ካደግም በኋላ እንደገና ደግሞ ይሄን ቀመር ይዞ የመጡት ፓርቲዎች ይሄን ማውራት መስበክ ከጀመሩ በኋላ እየሰጡን ሄዱ እንጂ አናውቅም ነበር እኛ ካሰላ እስከምንወጣ ከየት ወገን እንደሆንክ እንኳን አታውቅም። ሰው መሆንን ነው የምታውቀው እና በጎነትን ከትልልቆቹ ነገርኩ። አሁን እነ በድሉን የመሰሉ ሰዎች አሉ እነ ዶክተር በድሉ አግጅራ እነሱን እያየን ነው እኛ ያደግነው። ገባህ አይደል? ትልልቆቹም አሪፍ ነገር እየነገሩ ነው እንትን የምትመጣው። ከዛ በኋላ ወደ ታች ስትመጣ በፊት የቆየ ቀመር እንደሆነ ያስታውቃል። ቀመሩን የሰሩ ሰዎች ሞተዋል። መቼም ለትውልድ ለምንም ሳይጠቅሙ አንዳንዴ እኮ ሞቶ ተነስቶ በሞተ በምትለው ሰው አለ። ቁስል ሰጥቶ የሚያልፉ ሰዎች አሉ። እርግማን ነው እና እግዚአብሔር ደግሞ በጎን ነገር ያመጣዋል ብዬ አስባለሁ። በጣም እንደ የበድሉ አግጅራ ሀገር ማለት የኔ ልጅ አየህ ሲሰብኩ ራሱ የሚነግሩን ነገር ያው እነሱ እውነት ማለት የኔ ልጅ ነው። ሁለቱም እንደሱ ምናምንና በተማርክባቸው ትምህርት ቤት የነበረው ቆይታ ኤሌመንተሪ እንደዚህ ልጅነት ላይ ያሰላም መናዝሬትም የነበረ ቆይታ ላይ መቼ መምህሮች አብረው የተማሩ ምናምን ሊያዩ ይችላሉ ይሄን ፕሮግራም እና አሁን ሲያዩ ዘርሽ ረባሹ ልጅ ነው የሚሉን አሁን ተማሪው ረባሽ ነበር ነው የሚሉን ወይስ ድምፁ አይሰማም ነበር? ረባሽ ከተባለ አላቅም፣ ግን ቆሞ ማውራት ወድ ነበር አስተማሪው ሲወጣ። እግዚአብሔር ነው ማለት የእውነት አስተማሪው ሲወጣ በቃ ግን እንትን ነው አስተማሪውን ነው የአስተማሪውን ሁኔታ ነው ማሳጅ። ጎበዝ ተማሪ ምናምን አይደለም ደህና ነገር ነኝ ብዬ ነው ማስበው። ግን በቃ አስተማሪው በተለይ የተለየ ካራክተር ካለው ሲያስተምር ምናምን በስማ በቃ ቆሜ እሱን ነው ማሳየው። ወጥቼ ከናገባቡ ጀምሮ ደብተር ይዤ ነው የሚለው ተማሪው ደስ ይለኛል። በቃ ገባር እኛ ክፍል ብዙም አሁን 9ኛ ክፍል ሃይ ስኩል እንደገባን የሚወጣ አሁን አንዳንዱ ክፍል ናዝሬት ትንሽ ሙቀት ስለሆነ ይወጣል ከክፍል ምናምን። እኔ ቆሜ ስለምቀደድልኝ በቃ መሳቅ ያስተማሪዎቹ ሁኔታ እያሳየ
ኢሚቴት ማድረጉ ምናምኑ ወደዚህ ወደ ሙያው ለመምጣቱ በራሱ የራሱ ነገር አለው ማለት እኮ ነው። አዎ በደንብ በጣም ያዝናናኝ ነበር። ምክንያቱም ሲገቡ ጀምሮ እኚህ ሰውዬው እንትን የሚራመዱት ብዬ ስቅ ነበር። ገባ አይደለ? አሁን ቁመታቸው አጭር አስተማሪ ነበሩ ምናምን። ጋሼ መንገድ ላይ አዋራቸው ነበረ እየተከተልኩ ቻይና ሳይክል ረጅም እና እሳቸው ምን አባክ ፈልገህ ነው ምናምን እያሉ የሚያዩት ምን መሰለህ እንደዚህ የሚደገፉበትን ድንጋይ እንደዚህ ካሉ ሳይክሉ ላያቸው ላይ ነው የሚወድቀው። እኔ እንዴት እንደወጡ ይገርመኝ ነበር። እየተከተልኩ እኔ ደግሞ የት ነው የሚቆሙት ከየት ነው የሚጀምሩት ነበር። እንዴት ወጡ? አንድ ጊዜ ከትምህርት ቤታችን ጎን ከዚህም አህያ እንትን ጭድ የጫኑ አህዮች መጡ። ገላውዴዎስ ትምህርት ቤት እና የሆነ ሻይ ቤት ነገር አለ፣ ለቅሶ አለ። ይሄ የሆነ ታሪክ ነው። ምናልባት ፕሮግራሙን ሳያዩ የእኔ ባቾች ያስታውሱት። በዚህ አህዮች መጡ። በዚህ ቀጥ ብለው ለቅሶ ቤት ውስጥ ሰው ገቡ። እሳቸው ድንኳን ህዝቡ ቁጭ ብሏል። ገጭ ሲል የለቅሶ የድር ወንበር አለ እንዲህ ቁጭ ብለው እዛ ጋር እናቶች እንዲህ መሬት እንደሚቀመጡ እንዴት ዋላችሁ እግዚአብሔር ያስናችሁ በመከራ ወርደው ወጥተዋል። የእውነት ማለት እንደሱ የሚያስቁ ብዙ ነገሮች ነበሩ እና የአስተማሪዎች ሁኔታ ግን በቃ በጣም ነው እኛ እኮ 11ኛ ክፍል እንበረከካለን እኮ አስተማሪ አንበረከከናል በስነ ስርዓት። እሱን ነገር ሳስበው ደስ ይለኛል። ጥሩ ማንነት ሰጥተውናል ብዬ አስባለሁ። ሰውን ማክበር አገር እንድታውቅ ስነ ምግባር ላይ አስተማሪ አገር ነው። በጣም ብዙ አርቲስቶች ወደ ኪነ ጥበብ ያዘነበሉና በጣም እንቆጣ የነበሩ እኔን ጨምሮ ነው የምልህ። አለው አሁን ጥሩ ትመጣና ኪነ ጥበብ ተፍ ማለት ሆና ቢይዝህና ትምህርት ላይ ደካማ ትሆናለህ። ባትሆን እንኳን አይታያቸውም። አንዳንድ ሰዎች እንደዚሁ ኪነ ጥበቡ ላይሆን ይችላል፣ ግን ትወቀሳለህ በዛና አንዳንዶች ደግሞ እሱንም አሸንፈው የሁለቱም ነገር ጎበዝ የሚሆኑ ሰዎች አሉ። ዘርሽ እንዴት ነበረ? ኪነ ጥበቡ ላይ ዝም ብሎ ትምህርቱን ጎዳ ወይስ? ይመስገን። አዎ ረጅም ማብራራ መስሎ በዚህ ጉዳይ በጣም ነው የጎዳት። እንዴ ክፍል ትምህርት እያለ እኮ እኔ ቲያትርን ለማመር ነበር። ወተን ልጆቹን በድብቅ ቀጥሬያቸው እዛው ግቢ ውስጥ የተማሩ ተማሪዎች ማለት ነው። እኛ ቲያትርን ለማመር ነበር ሃይ ስኩል ውስጥ ገና ከ9ኛ ክፍል ጀምሮ በጣም ጎድቼዋለሁ። ምክንያቱም በጣም እሳብ ነበረው ወደዚህ ነው ሲጀመር። የመድረክ ቲያትሮች ሰሩ ነበር። የመድረክ ቲያትሮችን ሰራ ነበር እዛው ትምህርት ቤት ውስጥ እያለን ዩኒቲ ኮሌጅ ምናምን እዛ ተከፍቶ ነበር። 2 ቦታ ነበር የምንሰራው እና ነፍሳችን በአንድ ስቴጅ ላይ ለመውጣት ነው እኛ እና ትምህርቱ ይደርሳልን ነበር። የት እንደሚደርስ አናውቅም። ይደርሳል እስከ መቼ እንደሆነ አናውቅም ነበር። ቦሊውድ እንዲሎድ ነው ናይሎድ ደግሞ የናይጄሪያው እነሱ የደቡብ አፍሪካ ምናምን ስታይ የፊልም ባለሙያዎቻቸው ታዋቂ ሰዎቻቸው እጅግ በጣም ሀብታሞች ናቸው እና ሌላው ሁሉ ተውና እዚህ አንድ ስራ ይሰሩና በደንብ እንትን እዚህ ኬንያ ጎረቤት ኬንያ እንኳን ስታይ ምናምንና የፊልሙ ኢንዱስትሪ እነሱ ጋር እንደዛ ነው እና እንዴት ነው እንግዲህ አሁን ቅድም ራስህ በገዛ እጅህ ያኔ ከተዋወቅን ጋር ያኔ ያታሰው 20 ዓመት አለፈ እኮ አልክ። አይገርምም? እንግዲህ ስራው እስከ ቆየን እንደሱ አለፈና ምን ንብረት ያስክ ምን መጠን ምን ደረሰ? ፎቅ ምናምን ልትለኝ እና እንደ ማንኛውም የድሮ ባለሙያ ሀብቴ የኢትዮጵያ ሕዝብ ነው ልታስብለኝ? ኧረ በእናትህ ይኸውልህ ሰለሞን የሚያውቀውን ያውቃል፣ ግን ተመልካቹ ደግሞ እንዲጠየቅለት የሚፈልገው አንድ ትልቅ የእንትን ሾው የአሜሪካዊ ቶክ ሾው አቅራቢ ነው እና አንድ ሳይንቲስትን አቅርቦት በፈጣሪ መኖር ታምናለህ? በጣም ቀሽም ጥያቄ ነው ይሄ፣ ካንተ አይጠበቅም አለው። ሲለው ማለት ነው አውቃለሁ፣ በጣም ቀሽም ጥያቄ እንደሆነ አውቃለሁ፣ ግን ተመልካቾቼ ደግሞ እንዲጠይቅላቸው ይፈልጋሉ አለ። ገብቷል? እና እንኳን አንተ እኮ እዚህ ተቀምጠህ የፈጣሪ መኖር ታምናለህ አለ። የፈጣሪ መኖር እዚህ ቁጭ ብለህ እዚህ ወንበር ላይ ቁጭ ብለህ ታምናለህ? እኔማ ፍጥረቱን የመረመርኩት ሳይንቲስት እንዴት ነው እንዳለም ማለት ነው ምናምን አለው። እና ዞሮ እኔ እኮ ችግሩን አውቀዋለሁ። ምን ልልህ ነው አብሬ ኖሬበታል። ችግሩን እኮ አውቀዋለሁ፣ ተመልካች አያውቀውም።
ችግሩ መሀል እንደዚህ ለሁለት አቅፈነዋል እንደ መጣ ነው ስንገባ እዚህ ቤት ስንገባ ላጠቀሽው ጥያቄ እንደሚሆን አውቃለሁ። ተመልካች ግን መስማት የሚፈልገው ጥያቄ ነው ብዬ አስባለሁ። እንግዲህ ከወንዶች ጉዳይ ምናምን እንኳን ጀምሮ ወዲህ እንደ ብዙ አመት ሆነና ምን ንብረት ያስክ ምን አከማቸህ? አሁን እንዲህ ስል ከባድ ንብረት እየጠበክ ነው መሰለኝ። አልጋዬ ተው እንጂ ሰለሞን ክፉ ደግ አሁን እኛ ክፉ ደግ አንዴ ካሜራ አስጠፍተን እናውራ እንዴ በዚህ ጉዳይ። ይኸውልህ እኔ የማይገባኝ አንድ ነገር አለ። ሳውዝ አፍሪካም ሄጃለሁ፣ ኬንያም ሄጃለሁ። የአርቲስቶቹን ሰፈር አይቻለሁ። በጣም ትልልቅ ነው እንትናቸው እንደ ሪል ስቴት ራሱ አርቲስቶቹ እኔ እንደ መንደር አላቸው። መንደር አለ እንደ መረገም ይሁን አላውቅም፣ ወይም ደግሞ የሚመጡት መንግስታት አይደግፉት ይሁን እንትኑ ሰፖርት ለምን ማድረግ እንደማይፈልጉ አላውቅም። ገብተው በዚች ኢኮኖሚዋ ትንሽ ነው የምትባል ሀገር ትልቅ ኑሮ የሚኖሩ ሰዎች እያሉ አንተ እስካሁን ሰማያዊውን ታክሲ ኧረ ስለላሰሩ ሙያውን ስለምንወደው እኔ አስቤው አላውቅም። እውነት ለመናገር እግዚአብሔርን ነው የምልህ አንድ ቀን ፊል አድርጌው አላውቅም። እኔ ደስተኛ ነኝ በጣም ምንም ይህ ቁሳቁሱማ ስቦኝ አይደለም ወደ አርቱ እንትን ስልም የነበረው አልነበረብም። የምታየውን ቁሳቁስ ገባ አይደለ? ግን ደግሞ እኛ ልክ ሚዲያ ላይ እንወጣና ባለን ምናምን የኢኮኖሚ ጂዲፒያችን እንዲደርሷል የሚባል ሀገር ላይ ከፊት ነን እያልክ ከኋላ እዚህ ጋር ደግሞ የሆነ ሙያ አፈር ሲበላ የቱጋ ሲስተሙ የቱጋ እንደሆነ የተቆለፈው አላውቀው ወይም ያልታሰበበት ነገር ነው ብዬ ነው የማስበው እንጂ ወይም ደግሞ ሌላውም ነገር ባይወራ አሪፍ ነው። ሚዲያ ላይ ትልቅ ነን ባንል አሪፍ ነው። ብዙ ትልቅ ያልሆነ ነገር አለ። የትም ዓለም እኮ ሪቮሉሽን ላይ ኪነ ጥበቡን ነው የሚጠቀመው መንግስት ደግፈኝ ምናምን ሳይሆን በሆነ ሲስተም እንትን የሚለው ሰፖርት የሚያደርጉት እነሱ ነው መጀመሪያ። ሀገር ብትወረር ፊት ለፊት መቅደም ግዴታ ነው። ማነሳሳት እዛ ቦታ ላይ ተገኝተህ በቃ እሱን ደግሞ አንተም መደጎም አለብህ ግዴታ ነው እንጂ ጉዳይ የሆነ ጉዳይ ሲመጣ ብቻ ነው ወደዚህ ሳይኖር ሂዶ ወደዛ በጣም ደስ አይልም። በቅርቡ ከዚህ ቀደምም እርግጠኛ ነኝ እዚህ ፕሮግራም ላይ አውርቼዋለሁ። በቅርቡ ለምሳሌ የኮሮናው ሰዓት ላይ ቤተ መተኛት አይፈቀድልህም ነበር፣ ወጥተህ ማስተማር ነበረብህ። የሚዲያ ኢንተርቪዎች ነበሩ። እኔ ኮሮና ድሬዳዋ ሄጄ በቃ የሀገር ጉዳይ ነው ስላስገደዱኝ ምናምን አይደለም። ለምሳሌ እኔ ብዙ ማልሄድባቸው ነገሮች አሉ። ስጠራ ኮሮና የሀገር ጉዳይ ነው አይደል? የሆኑ ለራስ ማተው የሆኑ ሰዎች እና ሄደናል። እኔ ፍቃዱ ከበደ ምናምን በቃ ብድግ ብለን ነው ድሬዳዋ ሄደን እየዞርን የድሬዳዋ ደግሞ እንትን አለ አኗኗር ሰው ማህበራዊ እንትኑ ደስ ይላል። አንድ ላይ ነው ያው እባካችሁ ተራራቁ ለማለት ነው። እኔ እና በመኪና ነው አንዳንድ መኪና ይዘን ነው የምንሄደው። እኔ ምን መኪና ደረሰ መሰለ የፌዴራል ፖሊስ መኪና ቡራቡሬ የለም እሱ ላይ ጄኔሬተር ተጭኖ ስፒከር አለ። ራሴ እየነዳው ነው የምንቀሳቀሰው። እባካችሁ እንደዚህ አታርጉ እንደዚህ። አሁን እኛ የወንዶች ጉዳይ ፊልም አለ ያው ፈርዶበት እሱ ነው መቼም በአንድ ዱብ የምታደርገው ጥራ ስትባል ያው አጋጣሚና ክስተት ነው ለኔ እሱ። የሆነ ሰውዬ መንገድ ላይ እየሄደ ነው የፌዴራል መኪና ነው ተራራቁ ነው ምናምን ዞር ሲል እኔ ነኝ ማመን አቃተው። መኪናውን አየሁ አታለ የሆነ ስድብ ሰደበኝና ለካ ፌዴራል ነው እንዴ አለኝ። አረ መኪናውን ተወሰን ነው አከና አልኩት። ትልቅ ሰውዬ ነው በጣም እንደሱ። አሁን የሀገር ጉዳይ ነው የምትዘምትለት ጉዳይ ነው ምናምን አለ አይደል? ግን እንደዛም ሲሆን አሁን የዛ ሰዓት ደግሞ ሁለት ያላሰብንም ኑ ስንባል ያኔ ሰው ከቤት መውጣት የሚፈራ በአውሮፕላን ምናምን መሄድ ሁሉ ይፈራል። ታምሩ ብርሃኑ እኔ ፍቄ ይጌም ነበረ ምናምን ኑ ሲባል ሁለት ያላሰብንም በቃ ህዝብ አተርፈኮ ብድንም ምንም አይደለም ገባ አይደል? ሄድን በቃ ያኔ አየር መንገዱ ታይ በጓንት በምና እንደ በጭላንጭል ሁሉ የሚያይ ሰው አለ እንደዚህ የሆነ በሽታውን ይመስገነው። እኔ ፈርቼው አንድ ቀን እንደዚህ ፈርቼው አላውቅም። ሁሉም ያውቃሉ አካባቢ ላይ ነው። ሄደን ስንቀሳቀስ ከርመን ምናምን ነው የመጣነው።
እንዲህ አይነት ታይም ላይ አርቲስቱን ትሄዳለህ። ለምሳሌ የበጎ አድራጎት ተግባራት ላይ የፊት ሆነህ ማስተዋወቅ ምናምን ስራህን ጥለህ ቤተሰብን ጥለህ ምናምን ግዴታ ነው። እንደዚህ ልማታዊ ነገሮች ላይ ህዝብን የማገዝ ነገር ሌላ ልጨምርልህ። ጅማ የመጀመሪያው ችግኝ ሲተከል አስተባብሩ ሄዱ ተብለን 2 ያላሰብኩም ለመሄድ። ይሄ ሀገራዊ ጉዳይ ነው። የሆነ መንግስት የሆነ ፖለቲካዊ ምናምን አካል ምናምን አይደለም የደገፍኩት። ገባ አይደለ? ኢትዮጵያን የደገፍኩት ሀገሪቷን ነው። ጅማ እየዞርን ስናስተባብር የነበር ነው የመጀመሪያውን ዙር ችግኝ ሲተከል። እዛን ጊዜ እንደውም ግጭቶች ምናምን ነበሩ። እንደውም እግዜር ይስጣቸው የፌዴራል ፖሊስ እነሱ አብረው ሆነው ምናምን ስናስተባብር ነበር እዛ። ሌላ ግን የሆነ ነገር ለምሳሌ ያኔ የሆነ ሀገር ምናምን ድሮ የሄዱ እንደነበሩት የምናምን 40ኛ ዓመት የምናምን 30 እንደሱ አይነት ነገር የአንድ ፓርቲ ነው። ገባህ አይደለ? ሀገር ሲሆን ግን ሌላ ጉዳይ ነው። ህዝብ ሲሆን ሌላ ጉዳይ ነው። በጣም እና እንደዛ አይነት ባለሙያዎችን የሆነ እንዲህ የምታደርግለት ሙያ ግን ካልከፈለም ነው። እኔ እውነት ለመናገር አሁን በዚህ ጉዳይ ላይ እንኳን ተስፋዬ አሁን ነፍሱን ይማርና ተስፋዬ ሰው ነገረኝ ወይ ሰማሁት ረስቼዋለሁ። ተስፋዬ ኮሜዲያኑ በጣም ተስፋዬ ካሳ በጣም ወደው ማደንቅ በጣም ለኔም ከባድ ኮሜዲያን። አንዴ ምን አለ አከራይ ቴሌቶን እየተሰበሰበ ነው እከሌ ምናምን ዩኒቨርሲቲ 5000 ብር ረድቷል ምናምን የምናምን የሐኪሞች ምናምን ማህበር እንደዚህ የመምህራን ማህበር ምናምን ነው ተስፋዬ። ከዛ በግል ደግሞ አሉ በግል እሱ የጠራቸው አሉ ምናምንና እከሌ ምናምን ታዋቂው እከሌ እንደዚህ ረዳ ምናምን ምን ነው ተስፋዬ የእናንተ ማህበር ምንም አይረዳም። የኮሜዲያን ማህበር የእንዳለ አርቲስቶች እንጂ ተስፋዬ ወይ ቴሌቶን ይዘጋጅላችሁ ይሆናል ወይ እርዱ ወይ ደግሞ እንድትረዱ ቴሌቶን ይዘጋጅላችኋል። ከባድ ኮሜዲያን በጣም እንደዚህ ፍልፍሉም እንደዚህ ፍልፍሉ ሰይፉ ላይ ተጠይቆ ይመስለኛል ምናምን ከአሜሪካ እንደተመለሰ አሜሪካ ያው ሰርታል ብዙ ስቴት ሰርታል ምናምን አሉ ሰይፉ ምናምን ፍልፍሉ ምናምን ገዛ ምናምን ሲል ቀልብ አለው ሰይፉ ምን ገዛ ሲለው ማለት ነው ሰይፍዬ ቀልብ ገዛ ምናምን። ተስፋዬ እኮ እንትንም አለው እንደሱ አይነት ሰው ቴሌቪዥን ላይ ሲያይ የሚሰጠህ እንትን አለ አይደል? ማህበረሰቡ ገንዘብ አለ ምናምን የሚመስለው በቲቪ የታየው ሰሞን አለ የሆኑ ሽማግሌ መንገድ ላይ ተስፋዬ ካሳረሰው ተስፋዬ ያሉኛል ሲያዩን ገና አይ ተስፋዬ ምናምን ብሎ ይስቃሉ አለ ዝም ብሎ። ከዛ አየው እኮ ማታ ገደልከኝ እኔ ሚስቴ ልጆቼ ሞተን እያሉ ይስቃሉ አለ። ወደዛው ሳቅ ላይ አለ ቶናቸው ተቀየረ። ተስፋዬ እንደው ሰሞኑን መመለስልህ 5000 ብር ይኖራል አሉኛል። አይ ጋሼ ኬት ይመጣል ብለው ነው መሰለኝ ድሮስ እንጨት የሚል ይቀልድ እየቀለድከ እዛው ላይ ታጠፋለ ሰው የለኝም ሲል ያለ ሰው ያለው ነው የሚመስለው። እንደው ሌላ ሙሌም በዚህ ጉዳይ የመለሰችው ቅርብ ቀን እንግዲህ ሰይፉ እዛው ሰይፉ ፕሮግራም ላይ እንዴት ነው ፊልም ያበላል ብሏት ሰይፉ እንግዲህ ሙሉዓለም ጌታቸው ወንዶቹን ያበላል ሴቶቹን ይበላል ወንዶቹን ይበላል ሴቶቹን ያበላል። ስለዚህ ከተበሉት ውስጥ ነው። ለማንኛውም ስንደመድመው መልሱን ሙሉዓለም መለሰልን እኮ ይኸውላችሁ እኮ በቃ መልሶልን ወንዶቹን ይበላል ሴቶቹን ያበላል። በዚህ ጉዳይ ላይ ቅድም እንዳልከው ሀብታም ተመስላቸዋልና ሀብታም ያልሆናችሁት ብለው የሚሰጡ የተለያዩ አስተያየቶች አሉ። ምን ገጠመህ ነው? እኔ ፍንጭ ልስጥህ። እኔ ለምሳሌ በጣም እውነት ተነስቼ ባንቀው ምናምን የሚያስብል አለ የእንትኑን ምናምን እያልክ ምናምን እንግዲህ ከወዳጆቼ ጋር ግሮሰሪ ምናምን ቁጭ እያለሁ እየተሳቀ ምናምን ትሄዳለህ እኮ በሀሳብ ምናምን እያልኩኝ መጥቶ ግሮሰሪ ገንዘባችሁ እናንተ እኮ የትና የት የምትደርሱ ናቸው እኮ የኪነ ጥበብ ስራ የተለያየ ሀገር ዞረናል እኮ እናውቀዋለን እኮ አሜሪካ ብትል አውሮፓ ብትል ያልኩበት የለም። ሀብታሞች የናጠጡ ባለስልጣኖቻቸው እንደነሱ ሀብታም አይደለም። ግን ሱሱ ቤት በኩል ታጠራቅማላችሁ አለኝ። ማርያምን ነው የምልህ ይኸው ከሰው በታች አድርጓችሁ ግሮሰሪ ይጠጣል ምናምን አለኝ። ማርያምን ነው የምልህ ወዳጆቼ ሊጣሉ አሉ ምናምን ተው ምናምን በቃ ማለት ምን እንግዲህ የትኛው ሱስ ምናምንና
እውነት እዛ ያለ ሰው እውነት ነው የሚመስለው እና የተለያየ ገንዘብ የማትይዙት ሀብታም ያልሆናችሁት ትባላለህ እዚህ ሀገር። አንዳንዴ ይከፋል እኮ ቴንኪው እንዲያርጋችኋል ሳትባል ስቀር ይከፋል። ይሆናል ለምሳሌ የበጎ አድራጎት ተግባራት ከፈጣሪ የምትጠብቀው ስለሆነ አታወራው። የትኞቹም በጎ አድራጎት ተቋማት እያገለገለ እንደሆነ ማውራት የለብንም። የዛ ጋር ያለ የምታገኘው ጸጋ ነው። ተጣላ ምናምን ነው ምን እያረክ እንደሆነ የኪነ ጥበቡን እውቅና አንተ ገና አድርገህ ምን እያረክ እንደሆነ ማውራት የለብንም። እነሱ አይወሩ የሚያቆም እኮ ያወራል ምናምን። እዚህ ጋር ይመጣል የግልህን መኪና የለም ምናምን ይልሃል ማለት ነው። ሱሱ በኩል ይግዛል። እንደው ምን ይገጥማል በዚህ ጉዳይ? አይ እኔ በዛ መሰበር ብችል ድሮ ሰበር ነበር። ግን እንደ ጉዳይ ማለት ሰዎቹንም አላዋራቸውም። በጣም ነው ምንቃቸው። እንደዚህ በተለይ ትልልቅ ሰው እንትን ሲል ቆይ ለእናትህ ምናምን በጣም ብለውኝ እኔ አናድጃቸው ካልገደልኩ ስባል ነው የማውቀው። ምክንያቱም አሪፍ ነገረኛ መሆን ይፈልጋል። ምን አገባው ስላንተ ህይወት የት ያቀህና ነው ሱሱ ምናምን የሚለው አንድ ቀን ግሮሰሪ አይቶ ገባ አይደለ እንዴ? ትልቅ ሰውዬ እዛ ኤፍሬም ቤት ፒያሳ ወደ ላይ ከነ ደሬጋ ምናምን ድሮ ሄደን በቃ ትልቅ ሰውዬ ነው ያቆመው መኪና ምናምን በቃ በጣም ለፈለፈ። ብዙ የማይመለከተው የሆነ አርቲስት ሊሆን ብሎ ሳይሳካለት በቃ ገደል የገባ ነው ይመስለው። ሌላው ነገር እኮ አለው፣ የጎደለው ነገር ግን አለ። አቡሻተውም አልኩት በጣም ትልቅ ነጭ ሽበት ነው ሰውዬው። ቆይ ለእናትህ ባልናገር አልኩ። ምክንያቱም እኛ ወግ ይዘናል ከነ ደረጀ ጋር ያወራል ይደነፋል ምናምን። ቤት መኪና እኮ አቁመው ያወራል ይኸውልህ እንደዚህ አይነት ሰው አሁን እኛ ሰው አክባሪ ነን አይደለ? ያደግንበት ማህበረሰብ አንቱ ምን በአንቱ ብዙ ሰዓት አወራን። አቢዩዝ አደረገን በቃ ዝም። አቡሻተውም ግን አለ ቆይ ለእናትህ ታያለህ። ህዝቡ ብሎ ነው የሳቀው። ሽጉጥ ሊያመጣ ምንም ያምጣ ከዛም እንዴ ብለህ ነገር ፈልገህ እንደገና ነገሩን የማትችለው ከሆነ ዝም ብለህ አትሄድም። በጣም አንድ ጊዜ ደረጀ ሚዲያ ላይ አውርቶት ይሆናል አላውቅም። የሆነ ካሳንቺስ የሆነ ቤት ገና ሲገባ ደረጀ ኃይሌ ያንተና ያብቴ ቀልድ አያስቀኝም ምናምን አለው። አየውና ደረጀ ጉዳይ አለ። ደረጀ ደግሞ በመጣው መንገድ ይመልሳል። ጀግና ነው። አየውና ዝም ብሎ ወደኛ መጣ። የእናንተ እኮ ይደርሳል አሁን የሞራኑ ነው እየሰራ ነው ያለ ነው ብሎት ሄደ። መኮንዳከ በዚህ ጉዳይ ላይ ያለው የማይረሳኝ እንትናል ውድ ይሄ ብዙ ባለሀብቶች ባለጊዜዎች ምናምን ከሚይዟቸው መኪናዎች አንዱን የያዘ ሰው ነው እና ሞኬ እየሄደ ነው በእግሩ ወደ ራይዱ እየሄደ ነው እና ሰዎች አብረውታሉ። እሱ ሊያስቅ ነው ውስጥ ያሉትን ሰዎች ምናምን ሊያስቅ ነው ሰውየው። እንዴ አርቲስቷ እንዲህ መኮንን እንዳከን የሚያክል ወይኔ አርቲስቷ በግረሽ ነው ነኝ በግረሽ ምናምን አለ። ከዛ አዎ የኛ ስራ እኮ እንደናንተ ሙስና የለውም። አባዬም መኮንን ተሳዳቢ ውስጥ ያሉት ሰዎች በሱ ሳቁበት፣ በሰውየው ሳቁ። እዛ ያሉትን ሰዎች አሉት ጦጣዎቹ አብረውት ነው ትገለፍ ድቤ ነው የሚባሉት እንግዲህ ወይ ቬት ይሆንና ዙሪያውን ያሉት ምንድነው ድቤ ነው የሚባሉት አሉ። እነዚህ ከእንትኖች ከትልልቅ እንትኖች ጋር አብረው አንድ ጊዜ የሆነ ባለሀብት ጀርመን የዓለም ዋንጫን ጋብዟቸው እንትን ሊሄዱ ኤርፖርት ተሰብስበዋል። እዚህ ከተማ ላይ የሚታወቅ ወሬ ነው። ተሰብስበዋል ከአውድቤ የሚባለው ማህበረሰብ ኤርፖርት ናቸውና የልትሄዱ ጀርመን የዓለም ዋንጫን እኮ ከሌ ጋብዞን ምናምን ኧረ እባክህ የማን ደጋፊ ናችሁ ምናምን እሱ አልተነገረንም። ሰውየው የሚደግፈው ነው የምትደግፈው አሉ እዛ ውስጥ የነበሩትም እንደዛ ናቸው። አዎ ስብሉ ሲባል ዝም ካለ አንዴ አክሽን ከት ሲባል አክሽን ከት ተብሎ ብዙ ጉዳይ እውቅና የሚባለው ያው ወደደም ጠላን ይመጣል እኮ ሙያው ስለሆነ ምናምን ከምን ገድቦ ያውቃል? ከምን ገድቦ ያውቃል? እውቅና
ምን እንዳታደርጊ እኔ እንጃ እኔ ተፈጥሮ እንትን ምንም ብዙ ሰው እንደውም እኔ ያላስተዋልኩት አንድ የጓደኛ ሚስጥር የምትባል ልጅ ምን አለች መሰለህ? ረጅም ጊዜ ጓደኞቼ ናቸው ባልና ሚስቶቹ። ዘሪሽ አንተ አሪፍ ኳሊቲ አለች፣ እውቅናህን እንድንረሳ አድርገህናል እኛን ትለኛለች። እና ቤብ ምናምን አድርጎ ከእነሱ ጋር መኪና ውስጥ ሆነን ሰላም ሲሉ ምን ያውቋል ባሏንም እኔንም ምን ያውቋቸዋል ምናምን ቆይታ ነው ምናምን ትላለች። ለካ አንተ አለህ ምናምን ትላለች። ገባህ አይደለ? ያንተ ጥሩ ኳሊቲ ነው የምትለው። በቃ አሁን ለነገሩ በጣም ቫልዩ ሰጥተው የሆነ ቦታ ኮፍያ ምናምን ሲደፉ የሚሉ ጓደኞቻችን አሉ አይደል? ውድቀታቸው በዛው ልክ ነው የፈጠነው። የብዙዎቹ ከጨዋታ የወጡ ብዙ ልጆች አሉ። ገባህ አይደለ? ኑሮ አልተለያየም ምናምን፣ ግን በቃ እሱን ስትሆንለት ነው ሰው የሚወደው። አንተን ሰው ወድልህ ነው የምትወደኝ። ገባህ አይደለ? ሰው የሚሆነውን ነገር ስትሆንለት ደስ ይለዋል። ደግሞ አኗኗራችንም ካልቸሩም እንደዛ ነው። የኛ የሚነጠለው ነገር ይጠየፈዋል። ገባህ አይደለ? ስለዚህ አብሮ ያለውን ማህበረሰብ ስትወደው ነው ደስ የሚለው። ከምንም አይገድበኝም። ምክንያቱም የትም ብሄድ የሆነ ነፃነት አለኝ። እኔ ለምን እንደሆነ አላውቅም። አሪፍ ነው። አሁን ብዙ ጓደኞቻችን የማይገቡ አሉ። የሆነ ምግብ ቤት እንዳቅሜ ነው እኔ የምገባው የፈለኩበት ቦታ ቆቀር እገዛለሁ ገብቼ። እኔ ምን ጉዳይ ነው? እግዚአብሔርን ገብቼ ነው ማለት ሳይገርመኝ። ብዙ ጓደኞቻችን ግን ገና አዳዲስ የጀመሩ ልጆች ማለት አንድ ጊዜ አሁን ቤተኛ የሚለውን ሲትኮም እየሰራ እየሄድን ነው ወደ ፕሮዳክሽን ወደ አንድ ቦታ ማለት ነው። ልጆቹ ገና አዲስ ከኛው ጋር የሚሰሩ አዲስ ልጅ አቁሙ ሳሙሳ አውጪልኝ ምናምን ለኔም ብሎ በመስኮት ሲወጣ አዲስ ልጅ ነው እንዴ እንትና ምናምን አለችው። አዲስ ልጅ ነው ገና ሂት ነው እንትኑ ላሽ በቃ እኔ አልበላም አለ ስላለችው በጣም ደስ ይላል። በቃ ነገርኩት። አሁን አንተ በዚህቹ በወጣበት ፍጥነት ከጨዋታ ነው የምትወጣው። ከፍቄ ጋር እንደገና ከፍቄ ባሪያው ጋር ማለት ነው ማግስት የሚባል ፊልም ድሮ ስንሰራ አብረን በደንብ ቀበሌ እኔም ይሄንን ሳልዋሽ ባወራው ታውቅ ነበር አንተ እኮ ስለምታውቀው ነው። ቀበሌ ያን ጊዜ 4 ብር ከ50 ምናልባት 5 ብር ምናምን ነው ጥብስ የነበረው የቀበሌ ጥብስ እቺ ትንሽ ጥብስ እና ውድ ሆነብን እሱ። ስለዚህ ብር ከ60 ሳንቲም ብር ከ75 ምናምን አለ ወረድ ስትል አሉ የፓስቲ ቤቶች የሉ ፓስቲ ቤት ሩዝ አለ ቢጫ ሩዝ አለ ፓስታ አለ ምናምን በቃ ብር ከ75 ቆንጆ ሩዝ ታገኛለህ። እሱን ልንበላ ማለት ነው። 2 ጥብስ 10 ብር ልናወጣ ነው እዚህ። ስለዚህ እዛ ሄደን በ3 ብር ከምናምን ሳንቲም 2 ሩዝ ምናምን ወይም ደግሞ አንድ ፓስታና አንድ ሩዝ ትበላለህ። በልተን እንመጣለን እና የሆነ ቀን ሳንቲም አገኘን። በቃ ደስ ሲል በቃ የምንቆጥቁጥ ነው ቀበሌያችን ብለን ምናምን ብለን 2 ጥብስ አስተዛዘዛችን ራሱ 2 ጥብስ ማማ ደግሞ ቀበሌ ትልቅ ሴቶች ናቸው ቢያስተናግዱት ማማ 2 ጥብስ ምናምን ሲመጣ ፀጉር አገኘን። ጥብስ ማማ አለ ደነፋ ነው የምልህ ደነፋ ነው ኑ አቤ ምንድን ነው ይሄ ፀጉር ፀጉር በ5 ብር እየበላ ያማረጣል። ዘንዱ ያገኘ እኮ ነው የሚመስለው አጠራረስ እንደዚህ ይባላል። የኔ እናት አንሳና ብላ ባለኝ ሄዱ አንስተን በላን እና ማርያም ነው የሆነ ቀን የት እንግባ ምናምን ተባባልን ማለት ነው። እንዲህ አላሰብንም። ፊት ለፊታችን የነበረው ቀበሌ ነው እና ቃልና ቀበሌ በልተን አሁን ታዋቂ ከሆነም በኋላ አሁን እግዚአብሔር ይመስገን ለምግብ ሳንቲም አጣጣም እሱን ካገኘን በኋላ እንደዚህ ያን ጊዜ እንደሚቸግረን አይደለም። እሱ ጋር አላወላወልንም ቀበሌ ለምግብ ትዝም ማለት ነው እናለ ምናምን ብለው ወሬያችንን እንትን ብለናል። ወሬ ለመጥባት ነው እንጂ አሁን እዚህ ቀበሌ እናንተ የሚመጥናችሁ ሆኖ ነው ምናምን ይለያል። አንድ ሰውዬ እንትን ይላል። እኛ ድሮም ቀበሌ እናውቃለን። ስለታወቀ ቀበሌ የምትነቅበት ምንም እንትን የለውም ምናምን። ይሄ ክብር ከዚህ ጋር ከተገናኘም ሶሪ እኔ አስቤ አላውቅም። አይገርም። አይ የእውነት እንትን ለሚዲያው ለካሜራው ምናምን እንዲገር ሰውን ለማስገርም ምናምን መስሎ ይህቺን ታክል ነገር አስቤ የሚሄድበት ቦታ ይታወቃል።
እንዳቅሜ ነው የምውለው ስውል። እዛ ጋር መግባት ካለብኝ እዛም ጋር መግባት ካለብኝ እዛኛውም ጋር ገብቼም ደግሞ አሳያለሁ። ገባ አይደለም? ያም ጉዳይ አይደለም። ያው ነው ሲጀመር ኪነ ጥበብ ውስጥ ያለ ሰው የማቴሪያል ሰው ከሆነ ሲጀመር ለሆነ ጉዳይ ነው የመጣው አርቱ ጋር ነው ብዬ ነው የማስበው። አይተህ ከሆነ እኮ ነፍሱ ተመሳሳይ ነው በብዛት ሰው ታውቃለህ አይደል? እዚህ ጋር ያበደ መኪና ቢያልፍ ዞሮ ወደ ጨዋታው ነው የሚመለሰው። ጉዳዩ አይደለም እንዲህ ሲሽከረከርና ሲሳብ ካየው እሱ ሰው የመጣውም ለጉዳዩ ለሆነ ጉዳይ ነው። እንደ ባንዴ አጠገብ መጥተው በንግድ በምናምን ስሙን ካገኙ በኋላ የሆነ ነገር አይታል አይደል? ያው የሚገባ ነገር አለ። ተወናት አሁን ካሜራ ክፉ ደግባ እናውራ ጥሩ። ስለዚህ ብትሄድ የምናውቀው ቦታ ነው የሄድከው ነው። ዞሮ ቆቀሩ ጋር ብትል ምንም እንደ ሄደናል እኮ ካንተም ጋር ሰፈርህ እንደ ሁሌ ነው እንጂ እግዚአብሔር ሰፈርህ እንዴት ሄድክ አይባልም እኮ። አዎ ነው እኮ ሰፈርህም ልታደርገኝ እኔ ልክ ሰፈር ስቀይር ነው አዲስ ትንሽ አዲስ ውስጥ እኔ አይን ብዙ እንትና ወዳጅ አይደለሁም። አሁን እንትኑንም የሚወዱት ሰዎች ወዳጆቻችንም አሉ። ይሄ እዛ ቦታ እኔ ነኝ ተዘራ ማለት ቢፈልጉ አሉ። አማርኛው እኔ እናላቀውም። አይ የትም ቦታ ሄደው አቴንሽን ሰሳው ለምሳሌ እንሄዳለን ክለብ ማለት እኔ አስማማኝ ሙት እኔ አቴንሽን ፈልጌ አላውቅም። እንደውም ተደብቄ ገብቼ የሆነ ጥግ ላይ ቆይቼ ቦታ ነው እንደገቡ ግን በቃ እኔ ነኝ ተዘራ አይነት ነገር እንደ ፖስተራቸው ኦላይዞን አይነት ነገር እና ደግሞ ያንን እንትን ባይተው ጉዳት አለው በጣም። እሱን ስታጣ አንተ እኔ ነኝ ብለህ የሄድክበት እርምጃ አለ አይደል? ሰው እኮ ሊደክመውም ይችላል። እና ያንን አቴንሽን ሲያጡ ብዙ ሰው የሚሰበረው በዛ ገባህ አይደል? ምናምን እዚህ ቤት ብዙ አያውቁንም መሰለኝ እንዴ ሰዎቹ አስማማይሙት እንደዚህ ብሎ ያስደነገጠኝ ሰው አለ። ሰለሞን እንዴ ይዛ 4 ፊልም ነው ምናምን ይሰራ ሰውዬው እኮ ፊልም አለሞዴል መብቱ ነው። 4 ፊልም ምናምን የሰራ ልጅ ነው የዛን ጊዜና አይ ፊልም ብትሰራ ባያውቁህ መብቱ ነው። አዎ እሱ ለካ የሆነ ወይ እነሱ ሰፈር አካባቢ ነው የሰፈራችን ልጅ ይሄ ምላጭ መጣ ደግሞ ወይ ተብሎ ተብሏል። የሆነ ቦታ በክብር ተጠርተን ሄደን እና አረ አንተ ሰውዬ በስነ ስርዓት ሂድ ስትሄድ ምናምን አለ አይደል እየተባባልክ እያለ እዚህ ቤት ብዙ ያውቁን መሰለኝ እንዴ አጭር ጭውውት ልንሰራ ነው እንደ መጣ ነው አልኩት። አረ እነሱ ልጆች የሉም አሁን ገባህ አይደል? አይን በጣም እንትን የሚሉ ሰዎች አረ ከባድ ነው፣ አደገኛ ነው ብዙዎቹ። አንድ ጀግና ድምጻይት፣ አንድ ጎበዝ በጣም የምናደንቃት ድምጻይት ሀገሯ ሄደች። አንድ ልጅ በዛን ሰሞን አንድ ሲንግል ሰርቷል። እሷ ቀድማ ያው ፈምሳለች። በሙዚቃ ኢንዱስትሪ ላይ ከፍተኛ አስተዋጽኦ አበርክታለች። ሁለቱም ትንሽ የገጠር ቀበሌ ነው ቤተሰቦቻቸው ያሉት። ልጁን ከነመፈጠሩ ማታውቀውም ነጠላ ዜማውንም አልሰማችሁም። እና ስትገባ እሱስ ኢትዮጵያን አንቀጠቀጠ እችን ታከል እርዳታ ሳታደርግለት ማን ነው እሱ? እዚህ ማንም አያውቀውም። እዛ ሲንግል ለቆ በየመጠጥ ቤቱ በየትንሿ ግሮሰሪ የሚከፈተው የእሱ ነው። አቤት ተረሳሽ አስረሳሽ ምናምን ተባልኳለች። እዚህ ስመጣ አዲስ አበባ የእሱ ምናምን ሰው ስጠይቅ አያውቅም፣ ማንም የሚያውቀው የለም ማለት የሀገራቸው ልጅ ስለሆነ የእሱ ብቻ ነው እያዳመጡ ያለው ቲፎዞ። አንዳንድ ሰዎች እንደሱ የሆነ ቦታ ትታወቅና ሁሉም ጋር የምትታወቅ ይመስለዋል። ደግሞ እኔ ገጥሞኛል። እኔ ራሴ አድርጌው አውቃለሁ። ልጅ ሆኜ የመስኮት ድራማ ሰራውና ምናምን ማለት ነው ቀመጥ ቆቆም ያለው ነው ደግሞ ውጭ ምናምን ብዬ ወጣሁ ገባሁ ምናምን ክፋት ነው እንጂ ማታ በቴሌቪዥን አይቶኛል። እና ተጋቢ ልልኝ ታክሲ ሶስተኛ ሰው ጠጋ ብሎት በእናትህ አቦ እንደ እንደ ምናምን ይላል። አልጠጋም ከፈለኩ ከፍላለሁ እንጂ አልጠጋም ምናምን። ማታ በቲቪ አይቶኛል። ክፋት ነው። ኦኬ እውቅና ያስጠቃል ማለት ነው። አንድ ሰው የሚያገኝ ለማን አንድ ሰው ከቤተሰቦቼ ውጪ ድራማን ያየው የለም አለ። እንዲህ አይነት ችግር አለ። መስኮት በጣም የታየ የሚመስልህ ያው እሱ ልጅነትም ነበር። በኋላ የእውነት ማሰርተም አሁን ባለሁበት ደረጃ ላይ ሆኖ እንኳን ምናምን አወቀው ነው ሲባል
እኛ ላይ ምንድን ነው ምናምን የሚላል ሁለቱ አይወድም ፊልም አይ መብቱም እኮ ነው እንግዲህ ሁሉም ሰው እኮ አይ ኳስውን አላውቅም እና ተበላው የሆነ ቦታ ከሚስቴ ጋር ሄደን አንድ ቦታ ሰርግ ነው ምናምን በዲሰልይ ምናምን ከዛ ሲባል ሚስቴ ቀሷ ደግሞ ኳስ ከኔ ትሻላለች አሉ ኳስ ተጫዋች ሆነው ማቃቸዋሉ ማለቃቸዋሉ ቀስ ብላ የምታልፍ መስላ ምናምን እጅግ በጣም ታዋቂ ኳስ ተጫዋቾች ናቸው እኔም ልመጣ ነበር ልነሳ ብሬያችሁ በላቸው ምናምን አለች አንቺ የሬስ አንቺ ተጫዋች ምናምን ኳስ በጣም በእውነት ልመጣ ነበር ምናምን አልኩኝ እሷ እንዳለችኝ ምናምን ከዛ ምን ተበላው ግን ምናምን ማለት ነው በጣም ወድ ኳስ ተጫዋች ነው ሰልይ በረኛ ነኝ በረኛ ነኝ እንዴት ያን ታጫወት ደስ ይለኛል በረኛ ምናምን ለቤተሰቦች አሁን ለህዝቡ ታዋቂ ነህ ለቤተሰቦች ታዋቂ ነህ ዘሪሁን ነህ ኧረ ዘሪሁን ነኝ ፊት የሚሰጠኝ የለው እና ቤት ሁሉም በራሱ አለም ነው እማይማ ምንም ጦብናት አይበርዳት አይሞቃት ልጅሽን ማታ እኮ ቴሌቪዥን ብላ ነው የምታልፈው ምን ሲሰራ እንኳን ብላ እንዴ ታስሬስ ቢሆን በቲቪ ታየሁት ወታደር ነች እኔ እናት ገባህ አዎ ወታደር ነኝ ማታ በጣራ ምናምን ብላ ነው የምታልፍልህ ምን ሰራ ምናምን እኔ ባይዘው ታውቃለህ ሁለቱም ወታደር ናቸው ሻምበል ነው አባቴ የደርግ ሻምበል ነው ሁለት ወታደር ማለት ነው እንግዲህ እንዴ ነው አለ አሁን ቤት ውስጥ ሌላ ሰው አለ አርቲስት የለም አንተ ስንት ናቸው እኛ ቤት 7 አንዷ በህይወት የለችም 6 ወንድና ሴት 4 ወንድ አሁን 2 ሴት ነው 2 ሴት ምንም ከነሱ ውስጥ ምናምን ወታደር ሲሆናል የለም ኧረ ወታደር የነማዘርን እንትን እያየን እንደገና ወታደር ነው ያኔ በደርግ ጊዜ እኮ ነው አስብ በደርግ ጊዜ ከባድ ነው በሐሰል ነበረው ምናምን በጣም ግን ስነ ስርዓት ዲሲፕሊን ምናምን በደንብ እንትን ትላለህ የተወሰነ ትወስዳለህ ግባር ተነስተህ አልጋ ማንጠፍ ካልሲ ማጠብ ምናምን ልብስህን ምናምን እንደዚህ አይነት ለብቻ መኖር ምናምን አይከብድ ይችላል አይከብድም እንጂ ዘሪሁን ነህ ስለዚህ ምን የተለየ ነገር ምናምን እንትን ናፍቂያቸው እንኳን ሰይድ እንትን ድል ክፈል ትባላታለህ እዛ አሁን ሊገርማት ይችላል ጎሽ እስቲ ያቺን እንጨት ምናምን ተመልካቾቻችን እጅግ በጣም አድርጌ ወዳቸዋለሁ አከብራቸዋለሁ ቆይታችን ይቀጥላል የውሃ ረፍት አድርገን እንመለስ በጣም ነው የምወዳችሁ አሁን የምንገኘው ሳቫና ጋለሪ ውስጥ ነው እንግዲህ እንዲህ የተዋቡ ስዕሎችን የምታገኙበት ቦታ ነው እንደዚሁም ደግሞ እንደዚህ የሁልጊዜ ሱፎቹን እንዳምር የሚያደርገኝ ሸገር ሱፍ ነው ቆይታ እያደረግኩ ያለሁት ከዘርሽ ጋር ነው ከዘርሽ ጋር ያለን ቆይታ ይቀጥላል ወዳችኋለሁ እመለሳለሁ ፕሮግራሙ ሁሉም ታሪክ አለው ፕሮግራም ነው ሁሉም ታሪክ አለው ታዋቂ ሰዎች ደግሞ ያልታየ ሌላ ጎን አላቸው ከዘርሽ ጋር እያወጋን እንገኛለን እንግዲህ አሁን ተመልሰን መጣን ሸገር ሱፍን አመሰግናለሁ ሳቫና ጋለሪ እጅግ አድርጌ አመሰግናለሁ እኔንም አመሰግናለሁ አንተንም በጣም አመሰግናለሁ ተመልካቾቼን እጅግ አድርጌ አመሰግናለሁ መጀመሪያ ማመስገን ነበረብኝ መጨረሻ አመሰግንኩ ፈጣሪን በጣም አመሰግናለሁ ነፍሱን ይማርና ታሪኩ ባባ ስሙ እስኪመስለን በገጸ ባህሪ ስም ባባ ይባላል መስፍን እንግዲህ ያው መስፍን ጠጁ ምናምን ይባላል እንደዚህ እንግዲህ ሰለሞን ታሼ ሰለሞን ጋጋ ሰብልዬ ነፍሷን ይማርና ሰብለ ተፈራ እማማ ጨቤ ምናምን ነበር ሰዎች መንገድ ላይ የሚጠሯት ምናምን ቸሬ ያው ቸርነት ፍቃዱ ኪያዬ ምናምን ይባላል ሚኪ ተስፋዬን ደግሞ እንግዲህ ቧንቧሳሪ ምናምን ሲባል ነበር ሚኪ ረጅሙ ቴዲ ፍቃዱን አሹብልሹ ምናምን እንደዚህ በማህደር አሰፋን መዲ ሰው ለሰው ላይ ባላት ከገጸ ባህሪ እንትን ጋሻቤን አበበን አስናቀ ምናምን እንደዚህ ተብሎ ይታወቃሉ በየትኛው ካራክተር ሞራንት አሁን እኔ ስንት ሰርቼ ስንት የማይመስለኝ የነበረ አንድ ስራ በተለይ ልጆች ቆለጭ ይላሉ አሁን አንድ ስራ ብዙ ልጆች አሁንና የልክ እንደዚህ በየትኛው ገጸ ባህሪ ተለይቶ ትጠራለህ
እኔ በእንትን ነው በብዛት ሰው ስሜ እስኪመስለው ድረስ የሚጠራኝ እስከ ቅርብ ጊዜ የጎረቤታሞቹ ሲትኮም በኢትዮጵያ የመጀመሪያው የሆነው ሲትኮም እሱ ነው። ቤቢ ነው ይመስላቸው ስሜ ራሱ ስቲል ቤቢ የሚሉ ልጆች አሉ። ጎረቤታሞቹ ከኤደን ጋር ሰራበት የቤቢ እንደውም አንድ ትልቅ ባለስልጣን በአዳሁ ፌዴራል ቢሮ ሄደን ቤቢ ምን ትሰራለህ እዚህ ያለኝ ትልቅ ሰው ነው እና ኦኬ በደንብ አይተውታል ማለት ነው ምናምን እና የቤቢ ብዙ ሰው ስሜ ነበር። አሁን እንደ መስፍኔ ቢሆን እዚህኛው ላይ የተለየ ስም ቢኖረኝ ይሆን ነበር፣ ግን በራሴ ስም ስለሆነ የራሴ ስም ነው ገብቷል አይደል? በደንብ የጎላው ዘፋኝ አይደለም ወይ ደራሲ ዜማ ደራሲ አይደለም እንዴ? ዘፋኝ ወዳጆች በደንብ አሉ። አይ ዘፋኝ ወዳጆች አሉ እና መጠየቅ ስለነበረብኝ ነው። ጥያቄ እንትን ስል ጠይቅልን እባላለሁ። ለምሳሌ እንደዚሁ ስራ አገናኝቶ ምናምን ሳይሆን በቃ ሰው መሆን አገናኝቶ ነው ከነሱ ጋር። አሁን እኔ አብዱኪያርን በጣም ወደዋለሁ። ከአብዱኪያር ጋር ጊዜዎች ነበሩ። እዚህ የነበረ አንድ ፕሮግራም ላይ ከኃይሌ ፈይሳ ጋር በነበረኝ እንትን የእውነት በቃ አብዱኪያርን አግኝቼ ስላላወራሁት ሰው ሲያወራኝ ደስ ይለኛል። እንዲህ ከድምፃዊነቱ ከምናምን እንፈልግ የለ የሆነ ሰው የሆነ ፓርታቸው ምናምን ከአብዱኪያር ጋር የነበረው እንደዚህ ምን እንድታወራ ይፈልግ። አብዱ በጣም ወዳጅ ቤተሰብ ነን ከኔ ጋር። አብዱኪያር በጣም የተለየ ማንነት ያለው ሰው ነው። አንተ እሱን የምትስለው ነገር ልክ ስክሪኑ ላይ የምትሰጠው ግምት አለ አይደል? እሱና አብዱ ይለያያሉ። በጣም አንባቢ ነው፣ ጂኒየስ ልጅ ነው። ዘፋኝ ብቻ አይደለም ለኔ ከባድ ኢንተርቴይነር ነው። ገባህ አይደል? ስለምንም ነገር አንተ ስለ ባይብልም ስለ ቁርአንም ቁጭ ብለህ ስታወራ በደንብ ነው የሚያስረዳ። ገባህ? በጣም ጊዜ ወስዶ ያነበበ ምናምን ሙሉ ሰው ነው። ደስ ይላል። በጣም የሚያዝናና ሰው ነው። አሁን ከኔ ጋር እንያያዛል። መያያዝ የሚባል ነገር አለ። መተራረብ፣ እንዋጋለን። በቃ ጦርነት ነው እና ወይ ተሸንፎ እሱ ድብን ብሎ ይስቃል፣ ወይ እኔ በቃ አልችለውም እሞታለሁ ልክ መያያዝ ስንጀምር እና አብዲ በጣም አሪፍ ሰው ነው። አዎ ስለ አንዳንድ ሰዎች ቀና ነገራቸውን ነው የምትሰማው እና አንዳንዴ ከዚህ በፊት ደጋግሜ ብዬዋለሁ። እንግዲህ ወደ መጀመሪያ አካባቢ እንግዶቼ ከነበሩት ውስጥ የሚጡ ባዩሽ እሷ ምን አለችኝ? አንዳንዴ እኮ ፊት ለፊት መመሰጋገሩ ጥሩ ነው፣ ፖዚቲቭ ነው በጣም። ስለዚህ ነበር ብለህ ከምታወራኝ አሁን እያለ እንድታወራለህ ስለምፈልግ ለዛ ብዬ ነው። እኔ ቀና ነገር ነው ደግሞ ስለሱ የምሰማው። በጣም ሌላ በጣም ሰዎች እንዲያውቁ የምፈልገው ቀና ሰው፣ በጣም መልካም ሰው። ሌላው አጠገብህ ያለው ሁሌ ከወንዶች ጉዳይ ጀምሮ ምናምን መስፍኔ ኃይለ ኢየሱስ ማለት ነው። እና መስፍኔ ያው ከመስፍኔ አፍ ስለ ሰው መጥፎ መስፋት አይቻልም። መስፍኔ ምን ልጠይቀው ብያት ነበር። መስፍኔ አውቃለሁ መጥፎ ነገርን ትይዛታለች፣ ጥሩ ነገርን ታወራለች በደንብ እና እንደማላገኝ አውቃለሁ። መጥፎ ነገርም አልፈልግም እኔ ግን ብፈልግም እንደማላገኝ አውቃለሁ። ከመስፍኔ አፍ እንትና ምን ኔጌቲቭ ነገር አለው ብላት ልትነግረኝ እንደማችል አውቃለሁ። ግን ምን ነገር ምን አካባቢ ላውራው ብያት ነበረ እና እሷ ከእሷ ሌሎች ሰዎች እንዲያወሩ ነው የምትፈልገው። ከሌ ብላ ቁጥር ልካልኛለች ምናምን እና ሁላ አልደዋወልኩም ምናምን ምን ብዙም ስለምንተዋወቅ ስላላስፈለገኝም። ግን ምን አለችኝ እሷ ምናልባት አንተ የማታውቅ የሚመስልህ ታሪክ እኮ ሰውዬው እኮ ታሪክ ያነባል እኮ በደንብና አለችኝ። አንተን በተለይ የታሪክ ነገሮች በጣም ደስ ይሉታል፣ የድሮ ነገሮች እኮ በጣም ይወዳል ዘርሽ አለችኝ። እና እኔ አሁን ይሄን የማላውቀው ነገር ነው አንተ ጋር ዝም ብሎ ከኔ ጋር ብዙ የሚያገናኘን ቀልዱ ጨዋታው ምናምን። አንዳንዴ እኮ ሰላም ተባብለን አናውቅም። ምናልባት 4 ዓመት ምናምን ቆይተን ተገናኝተን ስማማ ከመሀል ነው የምንጀምረው። በቃ እሱን ነው የምወደው። የሆነ ስቀል ምናምን ትጀምራለህ እና እኔ የማላውቀው ነገር ነው ይሄኛው። የንባብ ጋር ያለህን ነገር አላውቅም፣ በተለይ ታሪክ ምናምን አለች። ሌላው በጣም የምናውቀው በቀልድ አዋቂነቱ ነው አለች። ልጁ እኮ ዝም ብሎ በጣም እኮ እኔ የሚያስቀኝ እሱ ነው ዙሪያችን ላይ አለች። እና ንባቦች አሁን መጽሐፍ ትዋሳለህ፣ ታውሳለህ፣ እንትን ትላለህ፣ ትገዛለህ ምናምን? አይ እገዛለሁ። በብዛት እንቅልፍ እንትን አይለኝም። እኔ እንቅልፍ ያስቸግረኛል ብዙ ጊዜ ሌሊትና በጣም አሁን ሳይሆን በፊት በተለይ በጣም አነብ ነበር መጽሐፎች እና የሚስቡኝም ደግሞ የኢትዮጵያ ታሪኮች ናቸው።
በንጉሱ ጊዜና በደርግ ጊዜ የነበሩት የፖለቲካ ዝውውሮች ደስ ይሉ የነበረ ከተለያየ አንግል ማንበብ ያዝናናኝ ነበርና አንዳንዴ ከሆኑ ሰዎች ጋር ሳወራ መስፍኔ ማብራ ነው የምትሰማው እንዴ የት ነበር አይነት ነገር ነው ገባር ስለሚስቡኝ ነው እንደዛ አይነት ነገሮች። እንደገና ደግሞ ያው ንባብ በጣም አንባቢ ነኝ ቸካይ ነኝ ምናምን ልልህ ሳይሆን ለስክሪፕትም ይጠቅማል ገባ አይደለ? ስክሪፕት ካቻፕ ለማድረግ ምናምን በጣም ይጠቅማል። በዛውም ግን ያ ታሪክ ይስበኝ ስለነበረ ነው የማነበው በጣም። አሁን እንደውም በቅርብ ከናትናኤል ግርማቸው ጋር አስደነገጠኝ። የግጥም ደራሲ ነው አሁን ያሉት አዲሱ ይልማ ገብረአብ ማለት ነው። ናትና 30ዎች ውስጥ ነው ያለው። የኔ ቁንጽል ሆነችብኝ በቃ ስናወራ ስለ እንትን ጊዜ ታሪክ ታውቃለህ ምናምን የደርግ ጊዜ የነበሩት እንትኖች ምናምን ብለህ ወደ 4 ሰዓት ምናምን ያወራል። ከሱ ነው ስሰማ የነበረው አይገርምም? በደንብ እሱ ጥግ ከጥግ እስከ ጥግ በቃ ያነበበ ልጅ ነው። አስደነገጠኝ። አሃ ለካ እንደዚህም አለ እንደ ያልኩኝ ገባህ አይደል? በጣም ሲገርመኝ ነበር። በ30ዎች ውስጥ ምናምን ያለ ልጅ እኔ አሁን ስለ የሸዋሉልን ስሟን ብቻ ነበር የማውቀው። የሸዋሉ መንግስቴ ምናምን የሐረሯ በደንብ አድርጎ አስረድቶኝ አሁን እንደ አዲስ እያነበብኩ ነው ስለሷ። ትልቅ ባለሙያ ነበረች። ገጣሚ፣ የሰብአዊ መብት ምናምን ብዙ ነገር ፖለቲከኛ፣ የሆነ ባለስልጣን ምናምን የነበረች እና ብዙ ነገር አሉ ሰዎች አሁን ማለት በጣም የሚያስደነግጡ ልጆች አሉ አሁን። ተስፋ የሉም ምናምን ብሎ ተስፋ መቁረጥ ሳይሆን አሉ ያሉት ማድነቅ በጣም አሉ የሚያስደነግጡ በጣም ንባብን እናበረታታ። ማንበብ እንደው ትልቅ ያደርጋል እንትን ነው ምናምን ብቻ ሳይሆን እጅግ በጣም ጠቃሚ ነው። ለልጆች ግን የሚያነቡትን እንምረጥላቸው፣ ቤተሰብ ይምረጥላቸው። በዚህ አጋጣሚ ሳላስፈቅድ ሳልጠይቅ እንደ መብቴ ማለት ነው ጃፋር መጽሐፍትና ታሪክ አሳታሚ ሁልጊዜ ንባብ መጽሐፍን በተመለከተ ንባብ በተመለከተ ለእኔ አጋር ናቸው። የሆነት ጃፋር የሆነት ቤቴ ነው ምናምን ነው ስለሆነ ስለዚህ መጽሐፍ እኔ ቃል ገብቻለሁ ጃፊ እና ታሪክ አሳታሚ ቃል ገብቻለሁ ለዘርሽ 5 መጽሐፍ እንዳትረሱ የሚወዳቸውን 5 መጽሐፍ ቃል ገብቻለሁ። እነሱ ስጡት በእኔ ስም በሁሉም ታሪክ አለው ፕሮግራም ስም ትሰጡልኛላችሁ። ለእኔ የመጽሐፍ ስፖንሰሮቼ ናቸው። ብዙ መጽሐፍ ሰጥተውኛል። በጣም አመሰግናለሁ። ቆይታችን ይቀጥላል። ዘርሽ ቆይታ ቢስ ነው። ሰላም ሳላሳካው አልሞት የምትለው እንደው እንትን ሳላደርግ ባልሞት እንደ ሰው ፕሮግራም አለን አይደለ? ምን ለእኔ ከባድ ጥያቄ ነው መሰለኝ። ስለዚህ አስበን እንመጣለን። ግን አንፋታም። ጠይቃለሁ እንዴታው እንጂ አንዳንዱ ነገር አይ አንዘልም። በኋላ እንመለስበት። ወደፊት ስዘባርቅ ደግሞ ከዚህ ላይ አውጥቶ የሆነ ሰው በምናምን ዓመተ ምህረት ልታስብ ላይ ነው። ባታረግም ስለሚባል ችግር የለም። በነገራችን ላይ ባታረግም ይባላል። እሱ ማለት እርጅናን ትፈራዋለህ፣ ትናፍቀዋለህ? ኧረ አልፈራም እንዴ ጸጋ እኮ ነው፣ ደስ የሚል ጸጋ ነው እንጂ። ስለዚህ ትናፍቀዋለህ። ዝም ብለህ ስታልፈው ነው መጥፎ የሚሆነው። ገባህ አይደል? የምትፈልገውን ነገር እያረግ ሆኖ ከሆነ ግን እሱ አለማመስገን ነው፣ ከእግዚአብሔር ጋር ነው የሚያጋጨው። እኔ የምፈልገውን ነገር ሆኛለሁ። በቃ የኔ እንትን ይሄ ሊሆን ይችላል። ስለዚህ ይምጣ። አዎ ሳሬጅ ብለህ ያዝከው ፕሮግራም አለ? ሳሬጅ ማለት ነው። እስኪ ቆይ የሆኑ ሽማግሌዎችን እጠይቃለሁ ምንድን ነው ጥሩ ብዬ እንዴ ሳላረጅ ገና ሳሬጅ ብዬ ተው እንጂ በእናትህ። እኔ ቅድም መጽሐፍ ላይ ያነሳኸው ነገር አለ አይደለ? የሜሮን ጌትነት ሬዲዮ ሰርተን ስንወጣ መጽሐፍ እገዛለሁ አንዳንድ ታነባለህ ግን ትኛለች ወዲያው ምክንያቱም ትዳር የለም ምናምን ቤቴ መጨረሻ ልጅ ነኝ ከኔ ብዙ አይጠበቅም ምናምን ስለሆነ አለ ሳንቲም የትም ምን ታደርገዋለህ መጽሐፍ ነው የምገዛበት። ከዛ ታነባለህ ገዝተኸኝ ማለት ነው። አንዳንዱን አልፈልገውም እና ምን ያደርግልሃል ትኛለች። ሳሬጅ አነባለሁ እላታለሁ። ለምን እንደዛ አልኩ መሰለህ? አንድ ልጅ ፔፐር ልትሰራ ብላ 4 ያረጁ አርቲስቶች ላይ ነበር የምትሰራው ፔፐሯን እና 4ቱም አንዱ ሲያገኟት እንኳን
እንትና ደህና አይ ስኳር እየተጫወተበት ነው ምናምን አይጠያየቁም አይገናኙም። እሱ እንኳን ያወራሻል ብለሽ ነው የለም እንኳን ጃጅቷል አልቆለታል። እኛኛው ጋር ስትሄድም እንደዚህ ነው የሚሉት። እንትናማ ጃጅቷል አርጅቷል አልቆለታል እኮ እኔ እሻላለሁ ከእሱ ትንሽ ምናምን ነው አይገናኙም። ስለዚህ ምን ብዙ ሰዓታቸውን ብቻቸውን ናቸው። ወይም ስደውልላቸው ስኳር የተነሳ እንትን ያለ ምናምን ከዛ እሱ ምን እንዳስብ አደረገኝ። ምናልባት ብዙ የብቸኝነት ጊዜ ማሳልፈው ያኔ ነውና ላጠራቅም ብዬ እንዳስብ አድርጎ የነበር የሆነ ሳለ ፕሮግራም አደረኩ። በቃ እነዚህ ለማንኛውም ሳላይ ስለሚጠቅሙ አይ ለዛ ነው የጠየቅኩህ። ፖለቲካ እንዴ እንደ አልወድም ሞት እሱ ግን ይወዳል። እሱ ግን አንስቶ የማይጠቅም በቃ እሱ ግን አይወድም። በል ትበራለህ እንዴ? አይ በስመ አብ ደስ አይልም። ፖለቲካ ደስ አይልም። ደስ አይልም። ሰዎች አቋማቸውን ውዝዋዜ ሲሆን እያየ ልትወዷቸው አያዝናናም። ደግሞ የሆነ ነገር የሆነ ውስጥ ያለችው ይሄ ውስጥ ዲፕ ኢንሳይድ ያለችው ስሜት የሆነውን ፓርት እኮ ልትደግፍ ትሄድና ሰውዬው ክርብት ብሎ የሆነ ነገር ሲሆን ታያለህ። አሃ እንደዚህ ነው እንዴ ለካ ለዛ ወድጄ አይደለም የጠላሁት። ስለዚህ አንተ ሀገር አርቲስት ነህ አይደል? ሀገርህን ብቻ ማገልገል ነው ያለብህ ዘሪውን ብዬ ማየትም መስማትም አልችልም። አሁን እንትን ምናምን እንትን ሲባል አልሰማም ጭራሽ አላየው። ገባህ አይደለ? እና ክፉም ነገር ይመስለኛል። አዎ ምንም ጥያቄ የለውም። ሌላ ሙያ የሞከርከው አለ? ከኪነ ጥበብ ውጭ የሰራ የሞከርከው የለም ሰለሞን? ማለት ሌላ የምናወራው አሁን ሌላ እሺ፣ ብሎኬት ማውረድ ልበልህ ያልታየ ማንነት እኮ ነው። ያልታየ ማንነት የለኝም። ያልታየ ማንነት ስለሆነ እኔ ከልጅነቴ ጀምሮ ከ7ኛ ክፍል ጀምሮ ኪነ ጥበብ ላይ ነው የነበርኩት እና ምንም አይኔ ማየት አያውቅም ዞሮ። ስለዚህ አስቃለሁ የሆነ ቦታ እኔን ብታስብ ግፋ። አሁን ከዚህ በኋላ ወይ ሰውነቴ እንግዲህ አይተው ወይ ብሎኬት ለማውረድ ካልሆነ በቀር ለሱ በደንብ እፈልጋለሁ። ከኪነ ጥበብ ውጭ መኖር ትችላለህ? አሁን ሌላ አሁን እየሰራ ያለው ኪነ ጥበብ ነው። ሳንቲም ስላለ አሁን የጎንዮሽ ስራዎች አሉ። ንግድ እንትን ምናምን ቢባል ይዞህ ሊሄድ ይችላል? ሰሌ አይችልም። እውነት አይችልም። እግዚአብሔርን የእውነት አሉ እኮ አይደለ? ሉዚያና ዝግ ነው በቃ። እንደዚህ እንትን ቢሆን እንኳን ብዬ ሳስብ አይምሮዬ የሆነ ሸዳውን ነገር ነው የሚያደርግብኝ። ምንም ግን ምንድን ነው የምሆነው? ወይ ራሴ በርሜል ሆኖ እላፍ በምን አገለግላለሁ? ገባህ? እንትን አለ እንደዚህ መልስ የለም ላትብንም። ስለዚህ ምንም ዝግ ነው። ከኪነ ጥበብ ውጭ ምንም አትጠብቁ ነው። እኔ በቃ ራሱ እግዚአብሔር የሚያመጣውን ነገር ያምጣው ነው እንጂ አይ ተያያዥ። አሁን ለምሳሌ እኮ አሁን እንደዚህም አለ። ለምሳሌ እንደኔ አሁን እዚህ ተቀምጦ መጠየቅ ምናምንም አትሞክራለህ። እኮ ፓርት ኦፍ ኪነ ጥበብ ነው አይደል? አንደኛው እንትን እኮ ነው። ከፊልም ውጭ ግን ታስባለህ? እንደሱ አይነት ፕሮግራሞች እንደዛ ከሆነ ወይ ላይት ይዛለሁ ሞክራለሁ እንዳንተ። አይ እኔ ከሞከር ቃል እንድገባ ነው እንዳግዝህ ነው። እንደው እኔ ፖሊስ ጣቢያ ነው ሰለሞን ጋር ነው የመጣው። እሺ አብራቸው ከሰራቸው ቀልደኛ ሲባል ማን ትዝ ይልሃል? ቀልደኛ በሙያ ውስጥ ያለው ቴዲ ነው። ቴዲ ወንዶች ጉዳይ ላይ ያለው አሜሪካ ነው ያለው። ቴዲ በጣም ቀልደኛ ነው። ተንኮለኛስ ማን? አንተን ነው መሰለኝ። አይ አንተ ነህ እንዴ? መጣልኝ በደንብ ትዝ አለኝ። ሰው ማስጮህ ማስለፍለፍ ምናምን የሆነ ፕሮዳክሽን ላይ የሆነ ነገር ፈጥረህ በቃ የተወሰነውን ሰው ታስቃለህ። የሆነ ሰው ሲደነባበር ምናምን የሚያዝናናኝ እሱ ነው። ተንኮለኛው ራስህ። እሺ እንቅልፋም ማን ነው? ስልቹ ባለማ አቦቶ ነው ቀርቶ እንዴት የሚል እንደመጣ አለ እኮ አይደለ? ማጥት ይላል ያደሰው አለ እኮ እንደዚህ እያለ በጣም ደግ በጣም ቅን ግን እንዲህ ያለ የሚጨርሰው አለ። አዝናለሁ 5 ሰዓት ሄዳለሁ ይላል አንዳንድ ሰው እና በኋላም 7 ተኩል ሆነ ነገር ያለው 5 ሰዓት ሄዳለሁ ይላል። አባዬ ስልቹ ምን ነካቸው? እዚህ ጎልተው ሊያውሉ ነው እንዴ? አሲዳ ቁም ነገር የሚያበዛ የበዛ ቁም ነገረኛ ባለሙያ ማን ነው? መስፍን ጠጁ።
መስፍን ጠጆ እኮ ሲሰራ ነው መስፍን ጠጆ የሚሆነው እንጂ እኮ በኖርማል እንትኑ እኮ በአንተ ጉዳይ አንተ ረስተው እኮ ጉዳይን እሱ እዛው ጭንቀቱ ላይ ነው ያለው። አሁን ያንን ነገር ምንድነው የምናደርገው? ኧረ መስፍኔ ተው፣ እኔ ትቼዋለሁ ነገር የኔ እኮ ነው ጉዳይ፣ አያገባህም፣ በቃ የኔ ጉዳይ ነው ተው፣ እንትን በለው እንዴ ምናምን በእኔ ጉዳይ ማለት ነው። በሰው ጉዳይ በጣም ነው የሚጨነቀው መስፍኔ፣ ያሳዝነኛል በጣም። በዚህ አጋጣሚ ሰዎች እንዲያውቁትም ነው የእውነት በጣም ማህበራዊ ህይወት እኔ እንደ መስፍን የማውቀው ሽማግሌ ማለት እኔ አሁን ለምሳሌ ልንገርህ የታመመ ጥያቄ ለቅሶ ደራሽ መስፍኔ እኔ አሁን እኛ የገጠር ልጆች ነና አሰላን የተወለድነው ናዝሬት አደገን ምናምን እና በእኛም እድሜ ልደት የማክበር እንትን ባህል ምንም የለም አናውቅም። እስከ 7 ወይ እስከ 8 ዓመት ቤተሰብ አስታውሶ ሊሆን ይችላል። 20 ዓመት በፊት ነው እኔ ምን ወር ላይ ነው በምን ቀን የተወለድከው ነገርኩት። ብታምንም ባታምን እግዚአብሔር ምስክሬ ነው። እስከ ዛሬ ቀኑ ላይ ሃፒ በርዝዴይ እንደሚለኝ ታውቃለህ መስፍን? ቀኑ ላይ እኔ አላስታውስም። አስማማኝ ምት ነው ማለት አላስታውስም ጭራሽ። ብሮ ሃፒ በርዝዴይ ላይ መጋቢት 28 ትላለህ። የዛሬ 20 ምናምን እንግዲህ እንደዚህ አይነት እንትን ያለው ሰው ባህሪ ያለው ሰው በጣም መስፍን እስኪ ልደቴን እንኳን ተወው አልኩት አንድ ቀን። ስለዚህ የበዛ ቁም ነገረኛ እሱ ነው መስፍን። የበዛ ቁም ነገረኛ የታመመ ጥያቄ ላላመሰግነው አልችልም። ትልቅ የማከብረው የምወደው እውነት በቃ እንደ ቤተሰብ ነው የእሱ ጓደኝነት እና ማመስገን አንተም ያው ታመሰግነዋለህ። በጣም ወደው ሰው ነው። ዝምተኛ ባለሙያ ነው። ዝምተኛ ዮናስ ቀልዱን ያባክናል። ዮናስ ዝምተኛ ነው። ዮናስ ከኔ ጋር አሁን ቤተኛ ላይ የሚሰራው ሲትኮሙ ላይ እሺ ዮኒ ዝምተኛ ዮኒን ኮርኩሬ ነው ማስቀው ወይም ማወራው። ዮናስን ኮርኩሬ ነው ማዋራው። ዮኒ ተጫውት እሺ አንድ ቀልዶች አሉት ባይዘውና ስለማይሰሙ በኋላ ሲደግምልኝ ይስፈታው ዮኒ ይነግራል። ቀስ ብሎ ነው የሚነግረን፣ ግን በደንብ ሲቀርብ ግን ዮናስ ቀልደኛው ነው በጣም አሉት። ጠፋህ ምናምን በቀደም ዕለት ማለት ነው። ከዛ ምን አልከኝ ምናምን ስል ጠፋህ ካልከኝ 40 ጊዜ ጠፋህ እኮ አንተ እራስህ ምናምን አለኝ። ከዚህ ጠፋህ ብዬ ብዙ ጊዜ ጠፋህ 40 ጊዜ ጠፍተና አንዱ እንዲያነሳ በጣም አሪፍ ልጅ ነው ደግሞ። ይሄ አንተን የሚረብሹ ቤተሰብ የሚረብሹ ነገሮች ይጻፋሉ። የሆነ ነገር ይባላል ነው። አልገጠምህም? አንተን አልከታተልም ሶሻል ሚዲያ ነው። ያው ሰዎች ይነግሩኝ ለመተው ይነግሩኛል እና ልክ ሲነግሩ ሳይ አይ እኔ ምንም በቃ በተለይ ምንም ቤተሰቦቼ እንዳይረበሹ ነው የምፈልገው። በተቻለኝ አቅም ስጠነቀቅም ለነሱ ነው፣ ለእኔ ጉዳይ አይደለም። እንዲያፍሩብኝ አልፈልግም ቤተሰቦቼ። እና ሚስት ልጅ ምናምን ያላቸውን ሰዎች ማለት ለልጆቻቸው ሲሉ እንኳን እንዴት ነው ማይሳሱ ትላለህ። የሆኑ ጓደኞቻችንን ሲሰድቡ ምናምን የሆነ ነገር ሲያደርጉ እንዴ እነዛ ልጆች እኮ አድገው ነገር ይጠይቁታል። የሆነ ኮርነር ላይ ያገኙታል እኮ ጥፋትም ይመጣል እኮ ህይወቱ ላይ የሚመጣ ጥፋት ይመጣል። አሁን ዛሬ የሆነ ነገር ለመለቃቀም የሆነን ሰው ማሽሟጠጥና ማለት ኃጢአትም ነው ነውርም ነው። ቤተሰቦችህንም ማሳያ ነው። አንተ እኮ የቤተሰቦች ውጤት ነህ አይደል? አሁን እያንዳንዱ የምናወራው የምንጫወተው የምንቀልደው ምናምን የኔን አስተዳደግ የተወሰነ ተገምተዋለህ በምን አይነት ሰብዕና ውስጥ እንዳደግኩኝ አይደል? የሆነ ዋልጌ ሲሆን እኮ እናትና አባቱ አይታዩም። በቃ ወልደው በቃ ዝም ብሎ ይደግ በድሉ ብለው ጥለውት የሄዱ አይነት ሰው ሲሆንብን ቤተሰቦችህንም ነው የምታሰድበው፣ ብቻህን አይደለም የምትሰደበው ሲጀመር። ስለዚህ ለእነሱ በተቻለ መጠን እጠነቀቃለሁ። የሶሻል ሚዲያ አሪፍ ቢሆን ኖሮ እኮ እኛም ነበርንበት። ይሄ ገባህ አይደለ? ደስ ብሎ እንዲስብህ ሆኖ አይደለም የተሰራው ራሱ። ሱቃቸው ያደረጉት ሰዎች አሉ። ይሄ መቸርቸሪያ ያደረጉት ሰዎች ያሳፋል። የቀሩን እንግዲህ 2 ነገሮች ናቸው የቀሩን። ወደ መጣንበት ነው የምንመለሰው። 2 ጫፍ ላይ የጠቆምናቸው ነገሮች ነበሩ። እነሱ መልስ ያገኙና ቆይታችን እናገባዳለን ማለት ነው። የመጀመሪያው የወንዶች ጉዳይ ነው። የወንዶች ጉዳይ 3 እንቅስቃሴዎች ነበሩ ሊሰሩ ይችላሉ የሚል እነሱ ነገሮች አሁን በህይወት አጋጣሚ መበታተሩ ምናምን እነሱ ነገሮች እንድታወራኝ አንድ። ከዛ ደግሞ እንትኑ
አፈኗን እሷን እናወራታለን ነው። የወንዶች ጉዳይ መጀመሪያ ነው። የወንዶች ጉዳይ 3 አዎ እንቅስቃሴውን ጀምረ ነው ነበር፣ ግን አሁንም እንትን ላይ ነው ያለው። ምን ያህል ይሳካል የሚለውን እኔም እርግጠኛ አይደለሁም። ምክንያቱም አንደኛ እኛ ፊዚካሊም ትላልቅ ሰዎች ሆነናል። በዚህ አጋጣሚ ሰሌ የሆነ ነገር ይወደድልህና አሁን ለምሳሌ የወንዶች ጉዳይ የማይወደው ሰው የለም። 90% ሰው ይወደዋል። እኔ ገባህ አይደለ? ትንንሽ ልጆች ፊልሙ ሲሰራ ገና የተወለደ ልጅ ማለት አሁን የ18 ዓመት ልጅ ነው። ገባህ አይደለ? የወንዶች ጉዳይ ምናምን ሲል እንዴ ስንት ዓመት ነው? እኛ እኮ ስንሰራ አንተ ታዘለ ነበር። ምን ሳቄ ይመጣል ብታይን ያህል ጊዜ ነው ያየሁት ምናምን ያስደነግጠኛል። እና አንደኛው እድለኛ ነን በጣም የሆነ ጊዜ የሚከሰቱ ነገሮች ነው ብዬ ነው የማስበው። የተሻለን ባለሙያዎች ሆነን አይደለንም፣ እዛ ሰርክል ውስጥ ስለነበረን እድለኞች ሆነን ነው። ክስተት ገባህ አይደል? አንዴ እንደውም ነብዩ ባየ ሬዲዮ ላይ ሲያወራ ሰምቻለሁ። አንዴ የወንዶች ጉዳይ ፊልም ተሰራ፣ ፎርማቱ ሁሉ እንደዛ ሆነ አለ። ለሆነ ጊዜ ትዝ ይለኛል ኢንተርቪው ዶሚኔት አድርጓል። የኮሜዲ የወንዶች ጉዳይ ነበር፣ ውሳኔ ትራጀዲ ውሳኔ የሚመስል ነበር። እና ይሁን አንተ ትልቅ ሰው ሆንክ ምናምን ይሉኛል። ፊልሙን መቼ ነው ያየኸው ምናምን? ፊልሙ 18 ዓመት ሆኖታል። አንተ ያየኸው የዛሬ 18 ዓመት የኔ ገጽ ወደ ኋላ አስብ። በቅርብም ስለምናየው ለካ እንደዛ ስለምናስባችሁ ነው ምናምን። እና አንዳንዱ በመደንገጥ ደረጃ እኔ አሁን እንደው ደንጋጣ ወይም ትንሽ ሸርተት የምል ሰው ቢሆን ገብቷል ልትጎዳ ትችላል። እንዴ ምንድነው ያከልከው? ወዲያው ጃጅነት 18 ዓመት ቁጥር በቃ አንድ ልጅ ዩኒቨርሲቲ የገባበት እድሜ ነው። እኔ ስሰራ ያኔ ብላም ብዬ በቀደም ሚሊኒየም አዳራሽ አንዱ እንደዛ ብሎኛል። ትልቅ ሰው ዋው ትልቅ ሰው እንካሪ ትልቅ ሰው የዛሬ 18 ዓመት ብቻ አይደለም ፊልሙ ከመሰራቱ በፊት ወደ ኋላ 2 ዓመት፣ ምክንያቱም ሲቀረጽ ኤዲት እስኪሆን ነው። የ20 ዓመት ፊልም ነው ያለኝ እና ዋው አስቦ አያወራም እንደ መጀመሪያ ዋው ለማለት ነው እንደ ጠየቀኝ ይላል። እና የሆነ ገብቷል መነጽሩን ገልበጥ አድርጎ የያዘ ነው። አክት ላይ ነው ሰውዬው። ዋው አሁን እንትን አልኩ ምናምን ለዋው ነው የጠየቀኝ። እና ከዛ በዛ ርቀት ይሳካል አይሳካም እርግጠኛ አይደለሁም። ግን እኛ እንደ ቲም እየተነጋገርን ነው። የተጻፈም ነገር አለ ምናምን የመስራት ፍላጎቱም አለ ኦፍ ኮርስ አለ። በጣም ነው ደስ የሚለን። አሁን በቅርብ ተገናኝተን ነበር እንደውም እና በቃ የሆነ ወሬ ጠፋ መነፋፈቁ አይደል። የዛሬ 20 ዓመት ቁጭ ብለን እንዲህ ሰርክል ሰርተ ስክሪፕት የተናበብኩ ጓደኞች ጋር ከ20 ዓመት በኋላ ተሰብስበን ሚኪ ሚሊዮን ቤት ነበር እንደውም ራት ግብዣ አድርገን እኔ እንደውም እዛው ነው ያደርኩ ከደስታዬ ብዛት ማለት ነው። ተሰብስበን ማን ምን ያወራ በቃ ግማሹ እንባው መጥቷል፣ ግማሹ ትዝ ይላችኋል እንትን ጊዜ እንትን ጠፍቶ እንደዚህ አድርገን ምናምን ድብልቅልቅ ያለ ስሜት ነበረው። ብዙዎቻችን በትክክል የዛሬ 20 ዓመት የተገናኘን ሰዎች ነው። ዋን ላይ ማለት ነው። ዋን ላይ የተገናኘን ነው። ክሮዎቹንም እዛ አካባቢ የነበሩትም ክሮዎችንም ነው የጠራናቸው እና ትናንሽ የነበሩ ልጆች ሳውንድ ላይ ምናምን የነበሩ ልጆች አሁን ትላልቅ ሰው ሆነው እና የተገናኘ ነው እና ደስ ይል ነበር ቫይቡ። አዎ እንደ ስላስታወስከኝ ነው ሀብቶም እና እንዴ እንትን ኧረ ምናምን የሆነ ሰው ብዙ ጊዜ ሰዎች የወንዶች ጉዳይ ላይ ያለው የሚመስላቸው ሰዎች አሉ ወይ ከሚኪ ጋር ተመሳስለን ይሁን የሆነ ጉዳይ ይሉኛል ሁላ ማለት ነው። እና የሆነ ጉዳይ ያሉ ማለት ነው። ኧረ እኔ ነኝ እሱ የለበትም ማለት ለሆነ ሰውዬ ሀብቶም ማለት ነው። አንተ የቱን ነህ ሲለው ረዳት ካሜራ ሀብቶም ጨዋታ ቢችላል አይ ቲንክ ነበር ደግሞ መሰለኝ ካሜራ አካባቢ ነበር ካሜራም ነበር። እንደገና የወንዶች ጉዳይ ዋለኝ እነ ረቂቅና የሸዊት ከሰርጉ ቤት ወጥተው አረ ችግር የለም በላዳ እንሄዳለን ብለው ወጥተው ላዳው ይመጣና ይቆም የለ ስንት ነው 40 ብር ይላቸው። 40 ብር ብዙ ነው ያኔ። አረ 40 ብር የምትለው አለም ሳይ ሀብቶም ነች። ኦኬ ላዳ ውስጥ ያለው እሱ ነው ፊቱ አይታይም። እና ክፍለ ሀገርም ስናሳይ ልክ አብረን 40 ብር እዚህ ጋር እኔ ነኝ የምለው ይላል ለተመልካች ዞሩ
የመውቀቱ ድርሰት መውጣትና መግባት ላይ መሰለኝ እዛ ላይ እንዳለው ገጸ ባህሪ ማለት ነው። የንጉሱ ለምን የቴዎድሮስ ታሪክ ነው የተሰራውና አንተ ግን እኮ አላየህም ማለት የንጉሱ በትር ነው የነበርኩኝ። የታገል ሰይፉ ማለት እንደዚህ አይነት ነገር ትላንት ሬዲዮ ሰምታችኋል? የሬዲዮ ድራማ ነበር ድሮ ፊልም የለም። አይ ቲንክ የታገል ታሪኩን አሳስቸው ሊሆን ይችላል፣ ይቅርታ ብቻ የታገል ኢንተርቪው ላይ ትላንት ሬዲዮ ድራማ ሰምታችኋል? የስልክ ድምፅ ሰምታችኋል? ጭር ሲላ እሱ የኔ ልጅ ነው። የስልኩን ድምፅ ነው ገብቶ ያለው እሱ። እንዲህ አይነት ነገሮች ላይ በጣም የሚገጥም ነገር አንድ ስማቸውን ቀጠረው እነሱ ቅጥቅጥ ያደረጋቸው አንድ ቀብደል ሰው እንደ ወደዛኛው ጥያቄ የሚያመራናል። ሰውነቱ ተፈልጎ ነው ለእንትኑ ለፊልሙ ሰውነቱ ተፈልጎ ነው። በኋላ በዛ ሳይድ ያለው ታሪክ ፊልሙ ረዘመና በቃ ከነካን እሱን ታሪክ ነው የምንነካው ተብሎ ሙሉ ተቆርጦ ወጥቶ እና ልጁን ደግሞ ጠርተውታል የምስጋና ሰርተፍኬት ለመስጠት። አንድም ቦታ የለም። የሀገር ዘመን ነው የጠራው እሱ። ረገጠልኛ እያባረረ ረገጠልኝ ፊልሙ ካለ የተወሰነ ሲን አስጨመረ መሰለኝ። አይ እንደሱ እኮ ያው ሁላችንም ከስክራች አይደለም የምንጀምረው። የሆነ ፊልም ላይ ያኔ ማንዴላም ፊልም አልጀመረም እኛ ስንሰራ እና በቃ ማንዴላ ሁሌ ያነሳዋል እንጃት ዘሪሁን አስማማው ቀልዳችሁብኛል እኮ ይላል። የማንዴላ ድምፅ እናንተ ከዚህ እንትን ሰበታ ምናምን የሆነ ጫካ አለ አይደለ? ሱባ ጫካ ስንት ቀን እንደተመላለሰ ማንዴ ያኔ ለመስራት ገና እንትን እያለ ፊልሙ ሲወጣ የለም እሱ እንዲህ በቃ ሊገለን ሊጨርሰን ደግሞ ሽጉጥ ይዘና ብሎት ነው ካየለ የሩጫ ማስጀመሪያ ሽጉጥ ከሆነ ሰውዬ ላይ ነው ተበድሮ የመጣው። ለሱ ለአበል ከፍያለሁ ይላል። እውነቱን ይሰጡን። ያው ማንዴላ ቀልድ ይወዳል እና ሲኗ ተቆራርጣ ብቻ አንድ ሲል ላይ ነው የመጣው። አትሊስት ይበቃል ቤተሰብ እንትን ከሚለኝ ይበቃል አታንሰኝም ማለት እንጂ ሊገለን። ማንዴላ በጣም ኮርሻለሁ ብሎኛል። በጣም ኮርሻለሁ ብሎኛል። ግን በቃ ጎበዝም ስለሆነ ታጋሽም ነው። እንደገና ደግሞ አላማም ስለነበረው ያሰበው ጋር እንትን አለ። ጎበዝ ነው በጣም። ይልቅ እኔ ጉድ አድርጎኛል ማንዴላ ባይ የፕሮዲሰር ነው እየተባለ ማንዴላ ስለማይታወቅ አሁን አንተ ፕሮዲሰር ነኝ ብለህ ሊሸውደኝ አይችልም። አውቃለሁ ምናምን እነ ሚኪ ተስፋ ይዘውት መጥቶ ፕሮዲሰር ነው ተባለ። ጉጉት አለ ለመስራት እና በጣም ባለሀብት ነው የሚመስለው ምናምን ድምፁን ታውቀዋለህ። እሺ ዋና ትችላለህ ምናምን በጣም እያየህ እንኳን አይወራም። ክፉ ዋና ትችላለህ ምናምን። ከዛ እለማመዳለሁ አልኩና መቼ ነው ቀረጸው እንዴ? መቼ ሲበው ምን አገባ ዋና ትችላለህ አትችልም እንጠይቀው። መቼ ነው ዋና ትችላለህ ሲባል መቼ ነው የሚባል መልስ አለ እንዴ? ምናምን እችላለሁ ነው እለማመዳለሁ እስከቀረጸው ብዬ ማለት ነው። ከዛ በዶላር ነው የሚከፈለው ይሆናችኋል። ታጠቅ የሚባል ልጅም አለ። አዎ እንመነዝረዋለን ችግር የለም። አይ ነው አላውቅም። እዚህ ሀገር ያለው ውል ኮንትራት ስትፈራረሙ እንዴት እንደሆነ አላውቅም ነገር አለ። እነሱ ደግሞ ይዞት የመጡ ልጆች ሳቅም የላቸውም ምናምን። ከዛ ይቺ ዋና ትችላለህ ሙድ እናደርጋት። እሺ በቃ ዋጋ ስንት ዶላር እንደዚህ ነው የሆነ ዶላር ጠሩልን ተመካክሮ ምናምን ይሆነናል። የውጭ ፊልም ነው እንግሊዝኛ እንዴት ናችሁ ዲያሎጉ መለማመድ ያቅተን ምናምን። ኦኬ እሺ ዋና ትችላለህ ምናምን አላስሪ ታጠቅ የሚባል ልጅ የኔ ጌታ ሳፋ ላይ ዋኝ ይላል ምናምን። እኔ በኋላ ላይ አሳዘንኩት። ሚኪ ተስፋዬ ነበር አብሮት አንዱ ይዞት የመጣው እሱ ነው። አሳዘንኩ። የሆነ ምልክት አየሁ ሚኪ ጋር ምናምን ማን ዋና ደህና ደር ብዬ እኔ ሄድኩኝ። በኋላ ሲሰማ ከተጠጋ መተናነቅ ምናምን ጎበዝ ነው። አክቲንግ ደግሞ ጎበዝ ነው። ያኔ ማንም አያውቀውም። እንደ ልቡ ነበር የሚሆነው።
ማንዴላ እና ወደ መጨረሻው ጥያቄ ስንመጣ እንዳልኩት ነው እንግዲህ የዘርሽ እንግዲህ በተለምዶ ጠብደል የምላቸው ግን በጣም ጎበዝ ስፖርት ኮቾች አሁን እናስተካክለው ጥያቄውን ኮቾች በጣም ጎበዝ ስፖርተኞች አሉና በእነሱ ተደጋጋሚ አፈና ተደርጎበታልና ለምንድን ነው የት ነው? አይ አፈናው እኮ ጥፋት ሰርተ ነው ምንም እንዲህ አትበል። እኔ አውቀዋለሁ እሱ አፈናው እኔ ማልች ብዙ ስዊት ቦክስ ነው ስፖርት ቤት እና ሰው አምቼ ነው የታፈንኩት። አሰሬን አምቼ ነው የታፈንኩት እና እኔ ሲያንቀለቅለኝ የሆነ ለካስ ወይ ኮንዲሽን ላይ አይደለም ምናምን ብረት እያነሳል ከኛ እኩል ሲቆጣ አንድ ሚኪ የሚባል ሌላ ኮች አለ። አየና እንዴ ከነሱ እኩል እንትን ትላለህ እንዴ ሲል እኔ ደግሞ እንጂ ጓደኞቼ ያልመጡም ነበር ለነሱ እሱ እኮ በጣም እኮ አለ የተባለ ስፖርተኛ ነው። እየሰራው እያለ ትልቅ ብረት አሸክቦኛል። ተኝቼ እየሰራው ነው በደንብ በቃ እንደሰማ እንዳልሆነ መጨረሻ ላይ ተንቀጥቅጦ አልችልም ሳሰ ቀበሪቾ ብለህ ያወራኸውን አሁን ተናገር። ይሁን ቀበሪቾ ማን ነገር አልኩት ተኝቼ ማለት ትዝ ሲለኝ ቶማስ የሚባል ጓደኛ ቶማስ አንተ ቀዳዳ ተኝቼ ብረት እዚህ ተደርጎብኛል እና አመልጣቸው ነበር። ከዛ እሱ ብቻ አይደለም እኮ ይሄኛው የቪዲዮ ማስረጃ አለ። ቀንጭበን እናቀርባታለን። የቪዲዮ ማስረጃው ምንድነው? አሰልጣኛችንን ከኛ ሁሉ እንደ የሚያነሳው ለካለ ከለከ እኮ ነገር ብሎ እሺ እኩል እናንሳ ነው። ከዛ እና አንድ እሱ ነው። ከዛ በተረፈ ስፖርት የመጨረሻ መልእክታችን እንዲሆን የሚፈለኩትኝ ለየውነት ለጤንነት በጣም ስዊት ቦክስን ደግሞ የውነት እኔም አንተ ብቻ ሳይሆን እኔ የምሬ ማመስገን ፈልጋለሁኝ። እኔ ላመስግን መጀመሪያ። እኔ በጣም ሰውነቴ እንትን ብዬ ነበር ጨምሬ ነበር በጣም ቶማስ እና አማኑኤል የሚባሉ ወንድሞቼ ናቸው። እነሱ አስገቡኝ እዛ። ከዛ የስዊት ቦክስ ባለቤት ደግሞ ጌች በቃ ከዚህ በኋላ ቤት ነው አለኝ ስፖርት ቤቱን እና እነዚህ ሰዎች እኔ የሆነ ነገር እንደሆን ስለፈለጉ ነው ወይም ደግሞ አወፋፈሬም ትክክል አልነበረም። አሁን በነገራችን ላይ በ5 ወር ውስጥ ወደ 8 ኪሎ በላይ ቀንሻለሁ። በደንብ ነው ኮሚትድ ሆኜ የምሰራው። እዛ ያለው ማህበረሰብ ኮቼ ጆሲ በጣም ጎበዝ አሰሪ ነው። ከምግብ ጀምሮ እየደወለ ነው ቼክ የሚያደርገን ምናምን እና ጥሩ ማህበረሰብ ያለበት ቤት ነው። ሰሌም ተቀላቅልሃል ከኛ ጋር እና በጣም ማመስገን እንፈልጋለን። አመሰግናለሁ በእኔ በኩል። መጨረሻ እንድኖረው የፈለግኩት ከምስጋና ጋር አንድ ላይ እንዲሆን ነው። ምንድነው እኔ ልሰራ ሲሄድ እዛ የነበረ አቀባበል የእውነት እንዳንድ እንትን ሰልይ ለአርቲስቶች ማበድ የሚያስፈልጋል እንትን ሁሉም ሰው ሊያግዝ ፈቃደኛ ነው እና ደግሞ ቀልድ የለም እዛ ቤት። አሁን ማለት ትሰራታለህ እና ከዛ እንዴት ነው የሚዘልቀው ምናምን ምክንያቱም እኔ ነካ አድርጌ ምናምን መሄድ ነው የምፈልገው እና አሁን እሱን ፈርቻ አይደለም የቀረሁት የስራ መጨናነቅ ኖሮ ነው። ግን እመጣለሁ ስዊት ቦክስ ቤቴ ነው እመጣለሁ እና ከዛ እንትን ስል ዘሪሁን ስንቴ ታፍኗል መሰለህ እንዴ ቆይ የሆነ ቪዲዮ ትንሽ ሮጥ ብሎ ሊያመልጥ ምናምን የተሰጠውን አሳይመንቶች ይሰጡታል። እነሱ ሳይሰራ ምናምን ተደብቆ ሊያመልጥ ሲል እየተያዘ ስንቴ እውነት ለመናገር የመጀመሪያው 2 ወር በጣም አደገኛ ነው። ከባዱ ወተም የምትቀርበት ነው ሊሆን የሚችለው ብዙ ሰው 2 ወሩን ካለፈ ነው በጣም አንድ ቀን እኮ ቪዲዮ ልክ አቀርጸውኛል። ዋይት ቦርድ ስር ተደብቄ ማለት እየሮጥኩ ከወጣሁ ማዕት ሰው ላይ ነው ለካ እግሬ ከስር እንዲቁልጭ ብሎ ቆሟል ይታያል። ለካ ሰንበዲ ቪዲዮ እየቀረጸ ነው። ጆሲ መጥቶ ሲል ያው እንደዛ ጀርባ ነው ምን ትሰራለህ እዚህ ጋር ብሎ ይዞኝ ማሽን ላይ እኮ 40 ደቂቃ መሮጥ አቅቶኝ 17 ደቂቃ ላይ እንደዚህ በቃ የለውም። እኔ እንደገባሁኝ እኔ አሁን አቋርጫለሁ መለሳለሁ። እንደገባሁ ግን አንድ አነስ ያለ ልጅ ነው የሰጡኝና በጣም እድሜን እንኳን አያከብርም አይፈራኝም። አንተ ኦፓ ኖ 13 ነው ጨርስ። እኔም እድሜን ገና እኮ ጀማሪ ነኝ ምናምን የጀማሪ ነው የሰጠው ሰለሞን የጀማሪ ነው የሰጠው።
ምንም ቀልድ አያውቁም። ግን ምንድነው የእውነት ይጠቅማል እና ያኔ ነው የነገሩኝ የአንተ ተሸውር ልታመልጥ ምናምን ትሞክር የነበረውን እየታፈነ ነው አሁን ለምዶት ከባድ ብታየው አሁን ጎበዝ ሆኗል ምናምን አሉኝ። እንግዲህ ቆይታችን ይሄን ይመስል ነበር። እንደው ያልመለስከው አንድ ጥያቄ አለ ወይ መልሰው ወይ ሌላ ጊዜ ልመጣ ነው። እኔ ሁሌስ ብናወራ ካንተ አለ እኮ አሁን ሳልሞት ምናምን የሚባል እኮ ሳልሞት እንትን አለ። አሁን አንዳንድ ሰዎች አለ በሙያው ቲያትር ወይ መክፈት የሚፈልግ ይኖራል፣ በጎ አድራጎት ተቋም መክፈት የሚፈልግ ይኖራል። እንዲህ አይነት ላታደርገው ትችላለህ፣ ግን የምትመኘው ነገር አለ እኮ። ሰለሞን ይሳካል ብለህ ብትመርቅ አይሻልም? ሰለሞን በቃ ያሰብኩ ይሳካል ብትሉኝ ይሻላል። አሁን ይሄ ያው ከሰዎቻችን ጋር አይደለም ምንገና። ኧረ በጭራሽ እኔ አንተ ጋር መጥቼ ልቸኩል አይደል? ምንም አልቸኮልኩም። አስማማኝ። አይ አንዳንድ ነገር አሉ የሆነ እኔ ማልደፍራቸው ሰለ የሆነት እግዚአብሔር ነው እንትን ነው ሪከርድ ሆኖ ነው ቁጭ የሚልልናል እና ያሰብነው ነገር ሆኖ ያን ያሰበው ነበር ብንል ነው የሚሻለው። አንድ ጊዜ ደግሞ አሁን በእኛ ቅድም ከድህነታችን ጋር ወይም ደግሞ እዚህ አፍሪካ ሀገሮች ላይ ካሉ እንደኛ አይነት ባለሙያዎች ያሉበት ሌቭል እና እኛ ያለንበት ሌቭል ቅድም ያወራነው ነው አይደል? አንድ ጊዜ ይቅርታ አድርግልኝና በጣም ማረሳተን ነገር ልንገር። እኔና መሐመድ ቢፍታ እየተዝናናን ነው እና መሐመድ አሁን ዝምተኛ ነው በተፈጥሮ ትንሽ ነው የሚጫወተው። ቆመናል። እኔ ነኝ የምጠጣው እና ላይ ባንድ ጃኖችን እያየን ነው እየተመረቁ ይሁን ምናምን። ቆመን መጣ ሰውዬው ረጅም ሰዓት እያወራን ፊታችን ይናገራል። እየፈለግነው አይደለም። አም ፍሮም አሜሪካ ምናምን ዲሲ ውስጥ ምናምን 6 ኤክስካቫተር እና 8 ምናምን ብቻ ንብረት ቆጠራ ይዟል። መጥቶ ለኛ አያውቀንም እኮ ንብረቱ እየቆጠርክ እየደመርክ ነው እለዋለሁ። መሐመድ አንተ ሰውዬ ተው አታስቀኝ ይለኝ። ንብረቱ እና እያየሁት እሺ እናንተስ እዚህ አገር በዚህ በሙያችሁ እኛ ጋር ያለቁ ስላላ በሙያችሁ ለሀገሪቷ ምን አድርጋችኋል? እኔ መልስም ማለት እኔ ሳቄ ስለሚመጣ እንዴት እንዳዝናናኝ መሐመድ ሚፍታ ኢድና ሞላ አዲስ ነው የዛን ጊዜ አካባቢ ፋሽን ነው በሙያችን አለው። ሰውዬው አጭር ነው ትዝ ይለኛል። ማሜ ረጅም ነው በሙያችን ነው አለው። ኢድና ሞላ ታውቃለህ? መድኃኒዓለም ጋር እሱ የኔና የዘሪውን ነው አለው። በቃ ሄድልኝ አሁን ሄድልኝ ማለት ነው። ከጉርኩም ይበልጣል። ኦ ዛትስ ናይስ ምናምን ብሎ ሊቀጥል እንዲህ አይነት የሚያሙ ቁስሎች አሉ። የእንትናን ነገር አለ የሚያነሳው ልንሰናበት ካልን በኋላ ሌላ ነገር ተነስቶ ነው እንጨርሳለን። የሜሪ አርምዴ ቤት እንዲህ አይነት ታሪክ ሰምቻለሁ። የሜሪ አርምዴ አንዲት ቲና ተርነር ትሁን አይነት ታዋቂ የውጪ የአሜሪካ ዘፋኝ መጣች ኢትዮጵያ ውስጥና ቲና ተርነር ቁስቁስ ያለ እዚህ በቃ ቁስቁስ ያለ መንደር ውስጥ ቁስቁስ ያለ ጭቃ ቤት ውስጥ የምትኖረው ያቺ የኑሯን አስበው ዋና ያለው ግቢ ምናምን የግል ጀልባ መርከብ እንትን የግል ጀት ምናምን ነው ብላ ያላቸው ናቸው እነሱ የውጪዎቹ። ያቺም ሀገሯ ላይ ዘፋኝ ነች፣ እቺም ሀገሯ ላይ ዘፋኝ ነች። የሀገሪቱን ድንቅ ዘፋኝ የሀገሪቱን ጎበዝ ዘፋኝ ሴት ዘፋኝ መጎብኘት ፈለገች፣ ቤቷ መሄድ ምናምን ፈለገች። እዛ ጭቃ ቤት አትሄድም። ስለዚህ ምን አደረጉ? እዚህ ብሔረ አካባቢ በድሉ ህንፃ ምናምን መሰለኝ ይመስለኛል። እሱ እንግዲህ የቆየ ታሪክ የሰማሁት ነው፣ የተነበበ ምናምን ነገር አይደለም። ስለሰማሁት ሊጠፋኝ ይችላል። ብቻ አንድ ህንፃ የእሷ ነው ተብሎ በቃ ምንጣፍ ተነጥፎ ሶፋ ገብቶ ቤት ተደርጎ ቤት ተመስመስ ምናምን የኢትዮጵያን ይሄ እንግዲህ የሀገር ገጽታ ግንባታ ምናምን ተብሎ ነው ተብሎ እዟ ቤቷ ሄዳ ተጋብዛ ምናምን ወጣች። ተዋውቃት ምን ብላ ምናምን ወጣች። ከዛ በኋላ ወዴት የተመለሰችው እሷ ወዴት የተመለሰችው ግን ሜሪ አርምዴ ወደ ቀደመው ቤቷ ወደ ጭቃ ቤቷ ነው። አይን ታሪክ አውቀዋለሁ። ይሄን እንኳን ያየችው ነገር አለ። ከዛች ምናምን ቢያንስ የተሻለ ነገር እንኳን ይደረግላት ተብሎ እንትን አልተባለም መሰለኝ ምናምን እና ይሄ ነው ኑሯችን እልልህ ነው የቅድሙ ሰውዬ እና ስለዚህ ያሰብኩትን ነገር ጸልዩልኝ ራሴ እንዲሳካ እንጂ በሱ እንሰነባበት። መልካም ብዙ የማስበው ነገር አለ። ያሰብኩትን ነገር ጸልዩልኝ ነው።
እንግዳዬ የሆነ እንግዳ ይከብዳል፣ ማራቅ ነው የሚሆነው። አብረን ስለነበርን ስለተጫወትን ስላወጋን ተመልካች አክብረ ስለመጣ እጅግ አድርጌ አመሰግናለሁ። ተመልካቾች አብራችሁ ስለነበራችሁ እጅግ አድርጌ አመሰግናለሁ። የስራ ባልደረቦቼን እጅግ አድርጌ አመሰግናለሁ። ሳቫና ስቱዲዮን አመሰግናለሁ። ሸገር ሱፍ በጣም አድርጌ አመሰግናለሁ። ወዳችኋለሁ፣ አከብራችኋለሁ። የሳምንት ሰው ይበለን። ደህና ሁኑ።